ሁለት የተለያየ አሁን ፌሚኒስትንም ኦርቶዶክስንም ማስታረቅ በጣም የተለያዩና ዳርና ዳር ያሉ ነገሮች ናቸው ብዬ አላምንም። እኔ ማለት አሁን አብዛኛው ኮሚኒቲ ወይም እንትንን በለውና ትዕግስት አሁን ያለውን የፌሚኒዝም ሙቭመንት የፌሚኒዝም እንቅስቃሴ እሱን ሀሳብ ትደግፊያለሽ አትደግፊም አንቺ? አሁን በጣም በጽንፈኝነት ደረጃ የምደግፈው አይደለም፣ ግን እደግፈዋለሁ። የምደግፍበት መንገድ አለ። ስለዚህ እየመረጥሽ ከክርስትናው አንጻር ክላሽ የማያደርገውን የማይጋጨው ምናምን እንደዛ ነው የምትቀበው ነው ወይስ ምንድነው መመዘኛሽ? እንደዛ ነው እንደነገርኩ ነው። ኦኬ እኔ አሁን ኦርቶዶክስ ነኝ፣ ግን ደግሞ ኦርቶዶክስ ነኝ። የሴት ልጅ እኩልነት ከወንድ ጋር ያስፈልጋታል ብዬ አምናለሁ። አክቹሊ እኩል በሆንበት ጉዳይ ላይ እኩል ነን። የተለያየንባቸው ነገሮች አሉ። ወንድ ልጅ ሊያረግዝ አይችልም። ወንድ ልጅ ሴት ነች የምታረግዘው፣ ገብቶሃል? ከዛ ደግሞ ሴት በጣም ጎበዝ የሆነችበት መንገድ አለ። ወንድ ልጅ ደግሞ በጣም ጎበዝ የሆነበት እኛ ዊክ የሆንበት ነገር አለ። በጣም የምንለያይባቸው ነገሮች አሉ። ዶክተር ቪንሰንት ካረሳሁት ድሮ ያነበብኩት አለ ስቲል ሜንስ አር ፍሮም ማርስ ውመንስ አር ፍሮም ቬነስ የሚል መጽሐፍ አለው። በጣም የተለያየን ከተለያየ ፕላናት የመጣን አይነት ማለት ነው። ልዩነት አለን ከተፈጥሯችንም ከፐርስፔክቲቫችንም፣ ነገሮች የምናይበት መንገድ፣ አእምሯችን የሚሰራበት መንገድ፣ ኢቨን ሳይኮሎጂካል ነገሮች የምናይበት መንገድ፣ ፊልም እናደርግበት ነገር በጣም የሚለያይ ነገር አለ ማለት እኩል ነን ሳይሆን ምንለያይ ነን የምንለው ማለት ነው። ግን አሁን ምንድን ነው የሚያሳስበኝ ነገር ብዙ ጊዜ ማለት ነው ይሄ እነሱም በጣም በጽንፈኝነት ስለሚመጡ ሴቶቹ አንዳንድ ፌሚኒስቶች ማለት ነው። ሁሉም እንደዛ ናቸው ማለት አይደለም። እኔ ሙሉ በሙሉ ሀሳባቸውን የምደግፋቸው ፌሚኒስቶች አሉ ማለት ሃይማኖታቸውንም አክብረው ምናምን የሚሄዱ ከዛ ደግሞ በጣም አላስፈላጊ ጽንፈኝነት ያላቸውም ደግሞ አሉ። ግን ደግሞ አሁን አኪ በጣም ብዙ ፎሎወር አለ፣ ብዙ በጣም ተጽዕኖ ፈጣሪ ነህ። ምናልባት ማስታረቅ አሁን እኔ ቴሌግራምህን በደንብ አክቲቭ ነው የምከታተለው እና በባለፈው ራሱ ቪዲዮ ልሰራበት ትንሽ ቢዚ ሆኜ ነው መስራት ስላልቻልኩ ነው ያልሰራሁት። ምክንያቱም በጣም መስራት እንችላለን። በቃ ያን ያህል የተለያየ ነገር ሳይንሱንም ብታየው ሃይማኖቱንም ብታየው አሁን ያለውንም እውነታ ይዘን ይሄ በጣም ወንዶቹ ወይም ደግሞ ሌላው ኮሚኒቲ እኔ በጣም የሚገርመኝ ሌላ ነገር ልንገራችሁ። ሴቶች እኮ አይደግፉትም። አሁን ስታየው ራሱ በጥናት ሲታይ እኮ 65% ሴቶች ወንዶች እንዲደበድቧቸው ትክክል ነው፣ ሴት ልጅ ስታጠፋ መገረፍ አለባት ብለው የሚያስቡ እኮ 65% ሴቶች አሉ። ወንድ 22% ነው። ይህን ጥናት ካየሁት ለ3 ዓመት ሆነኝ። ቁጥሩ ተለይቶ ሊሆን ይችላል። አሁን ያ ማለት ሴቶች ላይ መሰራት አለበት። ራሳቸውን ሪስፔክት እንዲያደርጉ፣ የሚፈልጉትን ነገር እንዲያውቁ፣ ከማን ጋር መሆን እንዳለባቸው ማወቅ አለባቸው። ሴቶች ላይ መሰራት አለበት። ወንዱ ደግሞ ምንም ነገር ሲፈጠር አሁን እኔ ማየው አያለው፣ እኔ ፌሚኒስቶችን ማያለው። ሃይማኖታዊም ነኝ እንደነገርኳችሁ፣ በጣም መንፈሳዊ ነኝ። እለት እለት ከክርስቶስ ጋር መኖርም ለማመድ ሰው ነኝ። ግን ሁሉንም ነው ማየው ማለት ነው። አንድ ሰው ላይክ አሁን ሆል ፒዛ አይደለም። አንድ ሰው አሁን ፒዛ ላይክ 8 ፒስ አለው አይደለም? ህይወትም እንደዛ ነው። መንፈሳዊ ብቻ መሆን አይችልም። ስጋዊ ብቻ መሆን አይችልም። ምንድን ነው ይሄ ማህበራዊ ሰው ብቻ መሆን አይችልም። በጣም የስራ ሰው ብቻ መሆን አይችልም። ራስ ወዳድ ብቻ መሆን አይችልም። እነዚህ ነገሮች ሁሉ ግን ሰጭ ብቻ መሆን አይችልም። ተቀባይም ብቻ መሆን አይችልም። እነዚህ ነገሮች ተሰብስበው ላይፍ ባላንስ ማድረግ አለበት። በዚህ ውስጥ ሴት ልጅ መብቷ መከበር አለበት። እነዚህ በጣም ሃይማኖታዊ የሆኑ ሰዎች ፌሚኒስትን በጣም ማራቅ የለባቸውም፣ መፍራት የለባቸውም፣ ማቅረብ ነው ያለባቸው ነው። አብረን መስራት አለብን ነው ላይክ ገብቷል። የሴቶችን እኩልነት ማክበር አለብን። እነሱ ደግሞ ሃይማኖታችንን መቀበል አለባቸው። ምክንያቱም የሴት መብቷ ብቻዋን የትም አያደርሳትም። አንድ ይቀርታል የሚጋጭ ሲሆንስ ሀሳባቸው ልክ ፌሚኒዝም ከክርስትና ጋር የሚጋጭ ሀሳብ ሲሆን ምንድን ነው የሚደረገው? ከየትኛው ፐርስፔክቲቭ ማለት አሁን እንደ አንድ ሃይማኖት ጉዳይ ላይ አይ በቃ ዝም ብለሽ አንድ ራንደም ነገር አስቢ ከፈለግሽ ምናምን፣ ግን የትኛውም ርዕሰ ጉዳይ ላይ ይሁን ፌሚኒዝም ውስጥ የሚሰጠው እሳቤና ክርስትናው ጋር ያለው የሚቃረን የሚጣረስ ሲሆንስ ምንድን ነው የሚደረገው? እሱ እንዳስተያየት ነው ነገሩ የሚታይበት መንገድ ነው። አሁን እኛ አሁን እያወራን ያለ ነው እንዳንድ ክርስቲያኖች ከሆነ እያወራን ያለ ነው። እኔ አሁን ቅድሚያ መሰጠት አለበት ብዬ ማስበው ለሃይማኖቱ ነው። እኔ ለሃይማኖቱ እኔ አሁን ሁሌም ቢሆን ነው እኮ ነው አሁን እኔ እያልኩ ያለሁት ምንድነው
ቢሆን እንደ ክርስቲያን ጋር የሚኮሻኩሽ ሲል ማን ጋር የሚኮሻኩሽ? አንቺ ጋር ነው እንዴት? ይጂ እኔ ጋር ነኝ። በጣም ይቅርታ። መኝታ ቤት ዘግቼባቸው ልጆቼ ናቸው። 2 ደቂቃ ትሰጠኛለህ? ይቅርታ። እሺ ቀጥይ። እሺ ኦኬ። ይሳኮር እንኳን ደህና መጣ ይሳኮር። ኦኬ እሺ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። ኦኬ እስቲ አንዴ እዚህ ላይ የተወሰነ ነገር ሊድበት። እስከዛ አሁን ምንድነው ፌሚኒዝም አንድ እንደው በጣም እውነተኛ የሆነ ነገር፣ ክርስትና አንድ የሆነ እውነተኛ ነገር ኖሮ ግን አንዳንድ ነገሮች ላይ ላይስማሙ ስለሚችሉ እንደምንም እስቲ አስታርቀን እንትን እንበላቸው ምናምን የሚባል ነገር የለም። በነገራችን ላይ ያለው ምንድነው እኛ ሁሌም ቢሆን እንደ ክርስቲያን የምናስቀድመው ሁሌም ቢሆን የፈለገ አይደለም ፌሚኒዝም የፈለገው ነገር ይዝም ይምጣ የትኛውም ነገር ቢመጣ በክርስትናችን የምንመዝነው የትኛውም ነገር ሲመጣ በክርስትና እንመዝነዋለን። ምንድነው በፌሚኒዝም ሳይድ እንደው ጥሩ ነገር የሚነገር ከሆነ የሚነገረው ያንን ነገር ጥሩ ነገር ሆነ ማለት ከክርስትና ጋር የማይቃረን ከሆነ ማለት ነው። እስካልተቃረነ ድረስ ብቻ እንቀበለዋለን፣ ሲቃረን አንቀበለውም እንጂ ሁለቱንም አያመጣጠንኩ ሊያዝ አይባልም። ፌሚኒዝምን ክርስትናን ሁለቱን አመጣጥኝ ሊያዝ አረ እንዴ! በነገራችን ላይ በዚህ ደረጃ አእምሯችን ውስጥ ወደ ውስጣችን እንደዚህ እየገባ ከሆነ ማለት ነው እንደዚህ ታሳሰብ በክርስቲያኖች ውስጥ እንደዚህ እየገባ ከሆነ እኔ ሊሰራ የሚገባው እኔ ዝም ብሎ የሃይማኖት ክርክር ምናምን እሱ ቀርቶ እንደውም ፌሚኒዝም ላይ ነው በጣም እንደውም መስራት ያለብን። በጣም አደገኛ የሚሆነው እሱ ነው። ክርስተ ቆይ አንዴ ልጨርስ ቲጂ አንዴ። ኦኬ ሶ ምንድነው ሰዎች ፌሚኒዝምን እንደ በጣም እንደ ትልቅ ነገር ይዘውት ከክርስትና ጋር እያነጻጸሩት ከሆነ ክርስቲያኖች ማለት ነው ያኔ በጣም በጣም አደጋ ይፈጠራል። ኢቨን እኔ አሁን ቴሌግራም ግሩፕ ላይ ቅድም አንዳንድ ነገሮችን እያየሁ ነበር። ምን አይነት ነገሮችን አንዳንዶቹ ጭራሽ የመጽሐፍ ቅዱስ እንደውም የመጽሐፍ ቅዱስን ጥቅሱን እጣላለሁ እስከማለት ደረጃ ራሱ የደረሱ አንዳንድ ሰዎች አሉ። እንዴ ክርስቲያኖ ነው can you imagine it? እና በጣም አደገኛ ነው። ስለዛ ምንም ነገር እኔ እንግዲህ አሁን በጣም ምንድነው አንዳንዴ ወይ ምናልባት ይሄ በደል የደረሰባቸው ምናምን ሰዎች ሲሆኑ ስሜታዊ ይሆኑና እንደዚህ አይነት ነገር ውስጥ ሊገቡ ይችላሉ። ግን እነሱ ራሳቸውም ቢሆኑ እንኳን ኖርማሉ ዝም ብሎ ተከታዩ ሰው ይቅርና እነዛ በደል የደረሰባቸው ችግር የደረሰባቸው ሰዎች ራሳቸው እንኳን ጥንቃቄ ያስፈልጋቸዋል። ምንም እንኳን ስሜታዊ የሆኑ አንዳንድ ነገሮችን ቢናገሩም ያ ነገር በጣም ወደ ውስጣቸው ዘልቆ ከገባ ሊያጠፋቸው ራሱ ይችላል፣ ይገድላቸዋል። ፌሚኒዝም ሊገድል ራሱ ይችላል። በነገራችን ላይ በጥንቃቄ ካልተያዘ ሊገድል ይችላል። መጽሐፍ ቅዱስን ቀስ በቀስ እንድትጠል የሚያደርግ ከሆነ እንደ እግዚአብሔርን እንደ ቀልድ እንድታየው የሚያደርግ ከሆነ ከቤተ ክርስቲያን በላይ የሆነ ነገር እንድትከተል የሚያደርግ ከሆነ በቃ ይገድልሃል። መጨረሻ ነፍስህን ይገድለዋል። እዚህ አንተ ምንድነው በትዳር ሰዓት እንደዚህ ያለ ፈቃዷን እንዲሆና በዚህ ውርጃ ምናምን በለለፍልፈ ግን ነፍስህን ታጠዋለህ ሄደህ እና በጣም ጥንቃቄ ይፈልጋል። ክርስቲያን ጥንቁቅ ነው። ሁሌም የሚመጣበትን ነገር ሁሉ በማስተዋል እያየ እየመረመረ ፊልተር እያደረገ ነው የሚቀበለው። የሆነ ከክርስትና አንጻር የሚሆነውን ብቻ እየመዘነ ማለት ነው እንጂ ማንም እየተነሳ ዝም ብሎ የሚመጡ አይዲዮሎጂዎችን ሁሉ ዝም ብሎ የሚያግበሰብስ ይሄ ክርስቲያንም አይመስለኝም። በስመ አብ ይሄ በጣም ደካማነት ነው ጌታን በስመ አብ። እና ስለዚህ አሁን ፌሚኒዝምን እኔ እንደውም ባለፈው ዝም ብዬ ትንሽ እንደቀልድ አድርጌ ዝም ብዬ እያወራሁኝ ነበርና ለምሳሌ ክርስቲያናዊ የሆነ ፌሚኒዝም ቢኖር ለምሳሌ አሁን ክርስቲያናዊ ፌሚኒዝም ሆነ ማለት ስለዛ በቃ ትኩረት የሚያደርገው ሴት ልጅ መጨቆን የለባትም፣ ህፃናት መጨቆን አሁን ይሄ በሁላችንም የሚያስማማ ነው። በቃ አለቀ። እዚህ ላይ በደንብ መስራት ይቻላል። ከዛ ዘሎ ግን የክርስትናን ነገር የሚቃወም የሚመስል ነገር ግን በታምር የማይሰማበት እንደዛ ከሆነ ሊሆን ይችላል እንጂ ይሄ ዝም ብሎ ከዓለም የሚነሱ አይዲዮሎጂዎች በጣም አደገኛ ናቸው። ስለዛ ክርስቲያኖች ምን ማድረግ አለባቸው? ለምሳሌ የሴቶች ጥቃትን የህፃናትን ምናምን እንደነዚህ አይነት ነገሮችን እዛ ላይ ያኔ ነገር መቃወም ምናምን ነገር በባልና በሚስት መካከል ሚስት እየተጨቆነች እየተደበደበች ምናምን መኖር አለባት? በፍጹም። ይህንን እኔ ራሴም ስጽፎ ነበረ። ቤተክርስቲያን እዚህ ላይ በጣም በሰፊው መስራት ያለባት እዚህ ላይ ነው። አሁን ላይ ባሎች በተአምር ሚስቶቻቸውን በዛ መልኩ ትሪት ሊያደርጓቸው እንደማይገባ ማለት ነው። ይልቁንም ክርስቶስ ለቤተ ክርስቲያን እንደሆነላት የግዴታቸውን እንደዛ ሊሆኑላት እንደሚገባ እንደው ዝም ብሎ ብቻ እንደው እኔ እንደ ክርስቶስ አልሆንም አንቺ ግን እንደ ቤተ ክርስቲያን ሁኝ የሚባል ነገር የለም።
ስለዛ ይህንን በባልና በሚስት መካከል ያለውን ግንኙነት ያንን ነገር በደንብ አድርጋ ቤተክርስቲያን እዛ ላይ በጣም መስራት አለባት እንጂ ዝም ብሎ ከውጭ እየመጣ እኔ ቀደምም እዚሁ ስናወራም ነበርና የዓለም የሆነ ነገር ሁሌም ቢሆን የሚያሳያችሁ ጋይስ የዓለሙን መንገድ ነው እንጂ የክርስቶስን አያሳያችሁም፣ የክርስትናን አያሳያችሁም። ስለ ትዳር ሲወራ ክርስትና የሚነግራችሁ በባልና በሚስት መካከል ጌታ ኢየሱስ አለ፣ ክርስቶስ አለ ከክርስቶስ አንጻር ብሎ ነው የሚናገረው። ልክ ወደ ፌሚኒዝም ስትሄዱ ዓለም በቃ የዓለም ነው፣ የዓለሙን መንገድ ነው የሚያሳየው። ከፈለግ ተፋታ ምናምን ይላል አለ። ከዛ የዘለለ ነገርም አይልም። ወይ ትፈቷለህ ወይ ትፋታለህ ነው። ኦኬ ነገሩን ወይ ፊክስ አድርጓል ወይም ደግሞ ትፋታለህ። ሰው ምን እያልኩኝ ነው? ሁልጊዜም ቢሆን ክርስትናችንን እናስቀድም። ይሄ ዝም ብሎ አንዳንድ ጥሩ ነገሮች ይነገሩና ይሄ አሁን የሴት ልጅ ጭቆና፣ የህፃናት ጭቆና የሚባለው አሁን በጣም ይሄ ሁላችንም የሚያንገበግበን ነገር ነው እና እናቶች በቤት ውስጥ በተአምር ሊጨቆኑ አይገባም እንዴ። ማንም እዚህ ጋር ያለ ሰው እናቱ እንድትጨቆንበት የሚፈልግ የለም። ስለዚህ እናቶች መጨቆን የለባትም፣ እናቶች መጨቆን የለባቸውም። እንደዚህ አይነት ባሎች ከበዙ እዛ ላይ በጣም መሰራት አለበት። ይሄ የማን ኃላፊነት ነው? የሁሉም ማህበረሰብ። እንደ ቤተክርስቲያን የክርስቲያን ኃላፊነት አለባት ክርስቲያኖች ላይ። ከክርስቲያን ውጭም ደግሞ ከሆነ በየሁሉም በየቤተ እምነቱ ወደ እስልምናም ከሄዳችሁ እንግዲህ እንደዚህ አይነት ነገር ትምህርት የሚሰጡ ከሆነ መስጠት፣ ኢቨን ሃይማኖት የሌለውም ቢሆን ይሄ በጣም ኢሞራል የሆነ ነገር ስለሆነ እነሱም እንደዚሁ መስራት አለባቸው። ይሄ ትክክል ነው። መጨቆን የለባቸው የሚለው ማለት ነው። አስበው በጣም አንድ አምባገነን የሆነ ባል እየመጣ ሚስቱን ሲደበድብ ልጆች ካሉ የልጆቹ ላይ የሚመጣውን ሰቆቃ ምናምን ያን ሁሉ ነገር በምን አይነት ሁኔታ ውስጥ ሊኖር እንደሚችል ማለት እና ለሚስትዋ ሲኦል ሲያደርግባት ማለት ትዳርን የመሰለ ትልቅ ነገርን ሲኦል ሲያደርግባት፣ እንደዛ መሆን የለበትም። አሁን ሁላችንም ስለሚያስማማን እቺ ነገር ተነስታ ብቻ ግን በጎን ደግሞ የሆነ መርዞችን ደግሞ ቀላቅዬ ልስጥና ልግደላችሁ የሚባል ነገር ሲመጣ ግን ሁሌም ቢሆን ክርስቲያን ምን ማድረግ አለበት? መርዙን እየነጠለ ማክሸፍ አለበት። አለበለዚያ ዝም ብሎ ይሄ እንደ ሰነፍ ክርስቲያን ጥሩ የሚመስል ልክ ምንድነው በጥሩ ወይን ውስጥ መርዝ ቀላቅሎ እንደሚሰጡ አይነት ሰዎች ማለት ነው። ወይን ነው ብለህ ጥሩ ወይን አገኘው ብለህ እንትን ስትል መርዙ እንደሚገድል ልክ እንደዛ ብሎ እንደተናገረው ማለት ነው። አንድ ወቅት ላይ አግናጢዮስ ኢግናቲዮስ ኦፍ አንቲዮክ እንደዛ ብሎ እንደተናገረው ማለት ነው። ስለምን ፍቅና ትምህርት ሲናገር አይደለ? እና ጥሩ ነገሮች ካሉ ጥሩ ነገሩን ፒክ ታደርጋለህ። ከዛ ውጪ ግን ተቀላቅሎ የሚመጡ ቶክሲክ የሆኑ ሀሳቦችን ግን በጣም ማስወገድ ማራቅ ነው ያለብህ። እነዛ እኔ እኮ በጣም እኮ የሚገርመኝ እንደው መመዘኛ ነገር ራሱ እኮ አንተ አለህ ቢያንስ እንደ ክርስቲያን እንደው እኔ የማመዛዘን ብቃቱም የለኝም እንዳትል እንኳን መመዘኛ አለህ። አትሊስት ቤተክርስቲያን ነው ክርስትና አለ። ስለዛ ከክርስትና አንጻር መዝን። ከክርስትና ጋር አብሮ የማይሄድልህ ነገር ካለ ወደዛ አስወግድ ባለቀ። ስለዛ ከክርስትና ጋር የሚሆነውን ብቻ እየመረጥክ ብትቀበል ችግር የለም። እኔ ፌሚኒዝም ምናምን ስለተባለ ከስሙ አይደለም። እኔ ከስሙ ምን ችግር የለብኝም። ምን አገባኝ እኔ ከስሙ። ክርስትና ላይ የሚነሳሳ ነገር ከሆነ ግን ጳውሎስም እንደሚናገረው ይሄ ከፍ ያለውን ይሄ እንደ ሰው ሐሳብ የሆነውን እርሱን ምንድነው በእግዚአብሔር ቃል እናፈርሳለን እንዳለ መፍረስ ካለበት የሚፈርስ ነው። በእግዚአብሔር ቃል ላይ የሚነሳሳ የሰው ሐሳብ ካለ ማለት ነው። በእግዚአብሔር ቃል ላይ የሚነሳሳ ካለ እሺ፣ ኦኬ መጠየቅ እችላለሁ? ይቻላል። ጠይቂ። አሁን ያለው ማለት ነው። አሁን ፌሚኒስት እኔ አሁን አክቹሊ እኔ እናንተ በተለያየ ቋንቋ እያወራን ነው እንጂ የምናወራው ነገር ተመሳሳይ ነው። ግን ደግሞ እነሱ ልጆቹ እየሰሩት ያሉትን ነገርም ማጣጣል አለብን ብዬ አላስብም። ማለት ጽንፈኝነታቸውን ቀንሰን ማለት ነው። ማለት እኛ መቀነስ መብት የለንም። እነሱ የራሳቸው አስተሳሰብ ነው ያላቸው። ፌሚኒስቶች ናቸው። ሃይማኖታዊ አይደሉም። አብዛኞቹ ላይሆኑ ይችላሉ። ሃይማኖታችን ውስጥ ያሉ ሊሆኑ ይችላሉ። ኦርቶዶክስም ሌላ እምነት ውስጥ ያሉ ሊሆኑ ይችላሉ። አንዳንዶቹ እምነት የላቸውም። እነሱን ወደዚህ ማምጣት አንችልም። ግን እንደው ባሉበት ማለት ነው። አሁን ኤግዛክትሊ እየሰሩት ያሉትን ነገር ደግሞ መናቅ ያለብን አይመስለኝም። ምክንያቱም አሁን ባለንበት ሁኔታ እንደው አብዛኛው ወንድ የገጠሩን ተውሽ የማወቅም ችግር ማለት የእውቀትም የማነስም ችግር ስላለ ለምሳሌ ግን በከተማ ውስጥ የተማረ የሚባለው ጥያቄ ልጠይቅህ አንዴ ሰማሃለሁ በደንብ አብረህ ትመልስልኛለህ። ምን አይደለሁም። ኧረ ሲስ ነው። ቅድም እነዚህ ልጆች ልንደገፋቸው ይገባል ስላልሽ ሜንሽን ያደረግሻቸው ስሞች ኢቭን አንዳንድ ከመጽሐፍ ቅዱስ አንዳንድ ጥቅሶችን አንስተው እንደው ሞክ ያደርጋሉ። ከዛ አንጻር እንዴት ነው
ድጋፍሽ መሆን ያለበት። አክቹሊ ልንገርህ እኔ እንደዛ ነገር አይደለም እንደዛ ያደርጋሉ። ቆይ አንዴ ይህንን ነገር መጀመሪያ ቆይ እኔም አሁን ይህን እንደዚህ ነገር አላውቅም፣ እውነቱን ለመናገር ሰምቼ አላውቅም። ግን መጽሐፍ ቅዱስ ላይ ሞክ የሚያደርጉ ከሆነ የሚቀልዱ ከሆነ በምንም ነገር አንደግፋቸውም እንደ ክርስቲያን። መጽሐፍ ቅዱስ ላይ የሚቀልድ ሰው ካለ የፈለገውን ያህል ጥሩ ስራ ሰራው ምናምን ቢል ከእርሱን አንደግፈውም፣ ልንተባበረውም አንችልም። የእግዚአብሔር ጠላት የኛ ወዳጅ ሊሆን አይችልም። ግን እኔ አሁን ቅድም የጠየቅኩ እንትን ያልኩ ጆርዳን አንደኛዋ፣ ሁለተኛዋ ቤተልሔም። እኔ ሁለት አሉ እኔ በመከተላቸው በጣም ትክክለኛ ማለት ከኢትዮጵያውያን ጋር የሚሄድ ዜሶች መብት ላይ እየሰሩ ያሉ ልጆች ናቸው ብዬ ነው ማስበው። እና አሁን ሌሎቹን አብዛኞቹን አልከተላቸውም። አልከተለውም ሰው እኔ ኢነርጂን መጨረስ ስለማልፈልግ ቪዲዮቸውንም አላይም። ግን የእነዚህኞቹ ሞክ የሚያደርጉ ከሆነ በቃ እነሱ መከተል የለብንም እንደ አንድ ክርስቲያን። እኔ እንደነገርኩ ነው ምንም ነገር ከሃይማኖቴ ከክርስቶስ የሚለየኝ ከሆነ እንኳን ፌሚኒዝም ብዙ ነገር ምንም ነገር ቅድሚያ አልሰጥም። በቃ የመጀመሪያው ክርስቶስ ነው፣ እግዚአብሔር ነው። ግን ደግሞ ያ ማለት በዚህ ዘመን ያለውን እውነታ ይቀንሰዋል ማለት አንችልም። አብዛኛው ወንድ ሴት ልጅ ልክ መብታችንን ስናነሳ እኛ ሴቶች ትዳር ውስጥ መብታችንን ስንጠይቅ፣ መንገድ ላይ መብታችንን ስንጠይቅ፣ እየተለከፍን ስንሄድ እንዴ ማንም ወንድ እኮ ዝም ብሎ ወጦ መግባት ይችላል። አብዛኛው ወንድ እኛ ወጠን መግባት አንችልም። በጨለማ ራሱ እሺ አንድ ሄድሽ በቃ ጨለማው ሴፍ አይደለም ለሁሉም ሰው። እሺ አንወጣም፣ ግን ቀን እንኳን በሰላም ወጠን መግባት አትችልም። ሴት ልጅ ትደበደባለች፣ ትደፈራለች፣ ያለ ፍላጎት ትዳር ውስጥ ትጨቁናለች። ሮሏ በጣም የተዛባ ነው። እና ደግሞ በዚህ ውስጥ አብዛኛው ከተሜ ወንድ ከተማ ውስጥ ያለ የተማረ የሚባለው ወንድ እንደዚህ አይነት ጥያቄዎች ሲጠየቅ በተለይ ቤተክርስቲያን ውስጥ ያሉ ወንዶች ማለት ዘመናዊ ነው ወጣት ነው ምናምን፣ ግን ቤተክርስቲያን ውስጥ ነው መጀመሪያ የሚጠቅሰው ምንድነው? የቆሮንቶስ መልእክትን ነው፣ የኤፌሶን መልእክትን ነው የሚጠቅሰው። እዛ ውስጥ ነው ምንትን የሚለውና እንዳንድ አሁን እናንተ ጋር ውስጥ ያላችሁ ማለት ለማጥቃት ማለት ነው። አይጠቅስም። ማንም ሰው ለማጥቃት ምን ብሎ ነው የሚጠቅሰው? እኔ አሁን እንደነገርኩ ነው። እኔ በጣም አይደለም እንትን እንዳንል እኮ ነው አሁን እዚሁ ጋር ቁጭ ብለን ክርስቲያን ወንድሞቻችንን ምናምን እንደዚህ ዝም ብለን የሆነ እንትን ከምንል ብሌም ከምናደርግ ምናምን የሆነ ምን ብለው ነው ለምሳሌ ኤፌሶንና ኮሮንቶስን ጠቅሰው ሴቶች እንዲጠቁ ማስረጃ አድርገው ያቀርባሉ። እኮስ ምን እስቲ በምን ማለት ትገዛ ይላል ተገዢ ይላል እኮስ እና ተራቅቂ ይላል እንዴ ትጠቃ ይላል እንዴ ዛ ላይ ቲጂ አይልም። ግን እነሱ ኢንተርፕሬት ያደርጉታል። መጽሐፍ ቅዱስ እኮ አይልም። እኔ ማለት ነው በጣም የምከራከረው ነገር መጽሐፍ ቅዱስ ሴት ልጅ አንደርስትሜት አያደርግም። በቃ አሁን እሺ ቆይ የቤተ ክርስቲያን ሰው እንደዛ መሰረቱ ክርስቶስ ነው። ክርስቶስ ደግሞ ሴቶችን ያከብራል። በቃ ኦብቪየስ ነው። ስለዛ እሺ ቲጂ ይቅርታ አድርጊልኝና ማለት ነው አሁን እስካሁን በተናገርሽው በጣም ጥሩ ነው። በጣም ደስ ብሎኛል። በጊፍት ተባረክሽ ነበር እና ቆንጆ ነው። ቅድም የተናገርሽው ጥሩ ነው። በቃ ክርስቶስን ነው የምናስቀድመው ምናምን ነገር ያልሽው በጣም ጥሩ ነው። እኔ በቃ ክርስቲያኖች እንደዛ አድርገው ከክርስትና አንጻር ምናምን እየመዘኑ ጥሩ የሆነ ነገር ካለው ጥሩ ነገሩ የሚቀበሉ ምንም ችግር የለብኝም። እሱ ኖርማል ነው። ይሄን መቃወምም አልፈልግም። ይሄ ስራ መፍታት ነው የሚሆንብኝ እንደዛ ባደርግ ራሱ ማለት ነው። እሱ ያንን ነገር አላደርግም። ግን አሁን ክርስቲያኖችም እንደዛ ያደርጋሉ ስትይ ግን ማለት ነው ለምሳሌ የሚታወቁ አይነት ክርስቲያኖች እንደዛ አድርገው ከሆነ ወይ በእናት እና ሄደን ብናወራቸው ፐርሰናል ግን አብዛኛው ሰው አሁን አይ ዶንት ኖ ኮሜንት የምታይ ከሆነ ፌሚኒስቶች ጋርም ሂድ ኢቭን ሌላም ነገር አሁን ኢሹ ይነሳል አይደል? አሁን ለምሳሌ የሆነች ሴት ተነስታ ዛሬ ወጥቼ እንደዚህ ወንዶች ለከፉኝ ለምንድን ነው የምትለፉን ብላ ብታወራ ምሳሌ ነው የምነግርህ። አሁን ስፔሲፊክሊ በአእምሮ የመጣልኝ ነገር የለም፣ ግን በትክክል ሀፕን የሚያደርገውን ነገር ነው የምነግርህ። ወጣ ላይቭ ላይ ወይ ሆነ ብታወራ እንደ እናንተ በጣም እንደዚህ ያላችሁ መጽሐፍ ቅዱስ እኮ ትገዛ ነው የሚለው ምናምን አብዛኛው በእርግጠኝነት ነው የሚለው ኦርቶዶክስ ተዋህዶ እምነት ተከታይ ሆና እምነቷ የሚገዳት እራሱ የምታስቀድም ሆና ያንተ አሁን አንተ ተጽዕኖ ፈጣሪ ነህ አይደል? አሁን ቲክታክ ላይ እኔ ተጽዕኖ ፈጣሪ አይደለም። እሺ ኦኬ ተጽዕኖ ፈጣሪ ፈለገ ላይክ ብዙ ፎሎ እሺ ዋሬቨር ግን መሀል አንገባም። እኛን ቁጭ አደረጋችሁን እኮ አኬ ሲስ ወይ ፓፓ ወይ አንድ ይታኮር እዚህ አንድ ጨርሱና ቆይ ቢዝነስን አንተማለህ። ቆይ እሺ ትገባላችሁ። ምን ታረጋለች? ሀሳቤን አስጠፋችሁ እናንተ። አሁን ላይክ
እንትን ማለት ትችላላችሁ ብዬ ሀሳቤ ጠፋብኝ። አይ እንትን ነው ይሄ ምንድን ነው ትገዛ ስላለ ምናምን እንደዚህ ትላላችሁ። መንገድ ላይ ቢለክፋት ምናምን ብለሽ ቢለክፋትና ወጥታ ብታወራ እዛ ኮሜንቱን ገብተህ ብታየው አሁን ኢንቴንሽናሊ እንደዛ ብታደርጉ በጣም ብዙ ነገር ታያለህ። ብዙ ነገር ስለዛ ምንድን ነው አሁን አንቺ እስኪ ምን እናድርግ? አሁን ይሄ እዚህ ላይ መሰራት አለበት ማለት ነው። እኔ አሁን ከዚህ በኋላ የምንናገረው ነገር ነው ቁም ነገር ነው ብዬ ማስበው። ምን እናድርግ አሁን እኛ አሁን የሴት ልጅ እኩልነት እንደሚያሳስበን ሁላችንም ማለት ነው እዚህ ያለ ነው ፊዞም አንተ ዲያቆን ሕዝቅያዝም ጭምር ማለት ነው እንደሚያሳስበን የሴት ልጅ እኩልነት ነፃነቷ እንዲከበር እንደሚያስብ ሰው እንዳንድ የዘመን ወጣት እንዳንድ ክርስቲያን ምን ይደረግ እንዳንድ ቤተክርስቲያን በተለይ አሁን ቤተክርስቲያናችን ምን ማድረግ ትችላለች? ኦኬ ፌሚኒስቶች እየሰሩ ያለው ነገር በጣም ጽንፈኝነት ነው። ሃይማኖታችን ይጎዳል ምንል ከሆነ ብዙ ፎሎወር ያላችሁ ሰዎች አሁን ቲክቶክ ፕላትፎርም ቴሌግራምን ተጠቅመን ወንዶችን የማንቃት ሴቶችን የማንቃት ክርስቲያናዊ የሆነ ግን ሴቶችን በጣም የሚደግፍ ሴቶችን ከትዳርን ኢቨን ሌላ ነገር ልንገርህ፣ እኔ እንኳን እንደነገርኩ ሳይኮቴራፒ እሰራለሁ እንደዚህ የትዳር ላይ እሰራለሁ እና በጣም ይመጡልኝ ኬዞች ሰውየው ዲያቆን ነው ወይ ደግሞ ቄስ ነው፣ እሷም ወዳው ነው የሚጋቡት። እንደዛ ከገቡ በኋላ ግን ትዳርን እንዴት መቀጠል እንዳለባቸው አውቁ። ቅድመ ትዳር የሆነ ትምህርት አይሰጥም። ሪሌሽንሺፕ ላይ ከመግባታቸው በፊት ወደ ትዳር ከመግባታቸው በፊት ምን መደረግ አለበት? ስለ ትዳር ምን ማወቅ አለበት? አሁን እነዛ ሰዎች ሴቷ አባቷ እናቷን ሲበድል እያየች ልታድግ ትችላለች። እናቷ ቨርባሊ አባቷን እየሰደበች አቢዩዝ እያደረገች ልታድግ ትችላለች። ስለ ትዳር ያላት ነገር ጥሩ ላይሆን ይችላል። ትራውማ ሊኖርባት ይችላል። ወንዱ የሚያየው አባቱ እናቱን ሲጨክል ሲደበደ አንድ ሲደመር አንድ ሁለትን ተምሯል፣ ዲግሪ አድርጓል ምናምን፣ ግን ያደገበት በጣም ትራውማታይዝ የሆነ ኤንቫይሮንመንት ምንድነው ሚሞሪ ይዞት ነው የሚመጣው ትዳር ውስጥ ሲገባ። ትዳር ውስጥ ከገባ በኋላ እሱ ነገር በጣም ትሪገር ያደርጋቸዋል። ከዛ ከገቡ በኋላ በጣም የሚዋደዱ ሰዎች ሴት ልጅ መጨረሻ ላይ ተጠቅታ፣ በዛ ደግሞ ትዳሩ ጥሩ ሳይሆን ሲቀር ልጆች ተጠቅተው ጥሩ ያልሆነ ማለት የቤተክርስቲያን የክርስቶስ ቤት ያልሆነ ቤተክርስቲያን የሚያስቀድሱ ናቸው፣ የሚቆርቡ ናቸው፣ የቤተክርስቲያን ሰዎች ናቸው፣ ግን ቤታቸው በጣም የተረበሸ በቃ እግዚአብሔር ያልከበረበት ቤት፣ ሰዎች አንዳቸው አቢዩዝ የሚደረጉበት፣ ልጆች አቢዩዝ የሚደረጉበት ፋሚሊ ይፈጠራል። ስለዛ እናንተ ማድረግ የምትችሉት እኔ በየትኛውም ሁኔታ ለመርዳት ዝግጁ ነኝ። እኔ አሁን በሳይኮሎጂ ዲግሪ አለኝ፣ ሶሻል ሳይኮሎጂ ማስተር አለኝ፣ ክሊኒካል ሳይኮሎጂ ማስተር አለኝ። ሌላ ሁለተኛ ሴቶች ላይ ሰርቻለሁ፣ ህፃናት ላይ ሰርቻለሁ፣ ሳይኮቴራፒ ላይ ሰራለሁ እና በነፃ ማንኛውንም አይነት ነገር ሴቶችም የሚጠቅም ከሆነ ኦርቶዶክስም ያስመሰግን ከሆነ አምሄር ማለት ነው ምንም ስራዬንም ትቼ ቢሆን። ምክንያቱም ይሄ በጣም ትልቅ ነገር ስለሆነ በጣም እኔ የመጀመሪያ ላይቬ ነው ስገባ፣ እኔ ገብቼ አላውቅም፣ ኮሜንት ሰጥቼ አላውቅም፣ እንደዛ አላደርግም። ግን ይሄ በጣም 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 ሃይማኖታችንም ነገ ትልልቅ ጳጳሶች የሚወጡበት ነው አይደል? ሪሌሽንሺፕ እኛ ሪሌሽንሺፕ የምንለው ሜሬጅን ስለሆነ አንዳንድ ኦርቶዶክስ ማለት ነው። ከገቡ በኋላ ደግሞ ምንድን ነው ሮላቸው ማን ያውቃል? እሺ አሁን ክርስቶስ አምላኩ እንደሆነ ያውቃል እኮ አንድ ኦርቶዶክስ፣ እመቤታችን አማላጅ እንደሆነች ያውቃል። ቤቷን እንድትባርክላት ትፈልጋለች አንድ እናት። ግን እንዴት ነው ቤቷን ማኔጅ የምታደርገው? ትዳር ምንድን ነው የሚጠበቅባት? ምንድን ነው ፊል እያደረገች ያለችው? አናቅም እኮ ዝም ብለን ነው የምንገባው። እንገባና የምናደርገውን አናቅም ማለት ነው። ከዛ ትዳር ይፈርሳል፣ ልጆች ይረበሻሉ። ፍች ደግሞ ኃጢአት ነው ይባላል። በዛ መሀል ብዙ ነገር አለ። ኢቨን ሴክስ ራሱ ማለት ነው። እኔ አሁን አንድ ነገር ማምነው አለኝ እኔ ራሴ። አሁን እያየሁት ነበር አንተም የለቀከውን ቪዲዮ ስለ ሴክስ መከልከል ምናምን የሚለውን እኔ አውቀዋለሁ ከልጅነት የጀምሮ እሱን መጽሐፍ። ግን ማለት ይሄን ቃል ማለት ነው የራሱ አይደለም የባሏ ነው እንጂ የሚለውን ማለት ነው። ግን አሁን አብዛኛው ሰው እሱን የተገብረው የባልም የሚስትየዋ ነው እንጂ የራሱ አይደለም። ሁለቱም ነው የሚሄደው። እንደው በተፈጥሮ ወንድ ልጅ የበለጠ ፍላጎት አለው። ኦብቪየስሊ ብናውቀው ሴት ነች ሴክስ የምትከለክለው ብዙ ጊዜ ማለት ነው። ከዛ ሆርሞናል ቼንጅ አለ፣ 4-5 በወር የሚቀያየር ብዙ ነገር አለ፣ ጫና አለ። ሴት ወንድስ እንዴት ነው ሚስቱን ማገልገል የሚችለው ሴክስ ላይ? ለምንድን ነው ፍላጎቷ እንዲመጣ ማገዝ ማይችለው? ይሄን ሁሉ መማር አለብን። መተፋፍ ይሄ ታውቁሽ መሆን የለበትም። እሷም ስትሰጠው ምንድን ነው ማለት ላይክ እንትን ስታደርግ ሴክሹዋል ሪሌሽንሺፕ ውስጥ ሲገቡ ሲያደርጉ ምንድን ነው ማድረግ ያለባቸው ማለት በቃ ይሄ ነገር ታው ኢሹ መሆን የለበትም። እንደ አንድ ክርስቲያን ይሄ አሁን እለት ማደግ አይደለም
ክርስቶስን መምሰል አይደለ? በዛ ውስጥ ደግሞ አንደኛው ነገር ምንድን ነው? ማገልገል ነው አይደል? ሌሎችን ስለ ክርስቶስ ማገልገል ነው። ሚስት ባሏ ማገልገል አለባት። ስለምን? ስለ ክርስቶስ ብላ አይደለ? ስለዛ ስታገለግል ሴክስ እኮ ማገልገል ነው። አሁን ለባሏ ፍቃዷ ወደ ባሏ ይሁን ሲል እኮ ስታደርገው አይ አልፈለኩም ሙዲ አይደለም ምናምን ብላ እንዳትተው እሱ ማገልገል ስለሆነ ማገልገል አለባት። እሱ ደግሞ መብቴ ነው በቃ። ምክንያቱም እሱ ኦብቪየስሊ ወንድ ይፈልጋል አይደለ? ከሴት የበለጠ መብቴ ነው ሲል መብቱ ስለሆነ ብቻ አይደለም። አሁን እዚህ ላይ ሪከመንድ ማድረገው አንድ መጽሐፍ አለ። ትዳርና ተላቅሶ አይደለም ግን ቆይ መጽሐፉን በፔጅም ቢሆን ፒክቸር አንስቼ እልካለሁ ወይ ሌላ ጊዜ ሸር አደርጋችኋለሁ። ረስቼዋለሁ። 78 ዓመት ሆነው የኤፌሶን መልእክት ምዕራፍ 5ን የተረጎመበት ዮሐንስ አፈወርቅ መጽሐፍ አለና እዛ ላይ ሲያወራ ምን ይላል? ኢቭን ወንድ ልጅ የሚስቱን ፍላጎት ማክበር አለበት። ልክ አሁን ሴክሹዋል ኢንተርኮርስ ላይ ፍላጎቷን ለማምጣት መስራት አለበት። በቃ ማባበል አለበት። ማድረግ ያለበት ነገሮች ሊኖሩ ይችላሉ። ይሄ ምንም ታዊ ኢሹ መሆን የለበትም። መተፋፈር የለብንም። ማስተማር አለባት ቤተክርስቲያን። አባቶቻችን ደግሞ ይሄን ሊያደርጉ አይችሉም፣ ቤተክርስቲያን ውስጥ ያሉ ሰዎች። ምክንያቱም አብዛኞቹ ባክግራውንዳቸው ይታወቃል ማለት ሊከብዳቸው ይችላል። ወጣቱ ግን እዚህ እንደዚህ አይነት ሙቭመንት መቀስቀስ ይችላል። አንድን መጥፎ ነገር መቀየር የምንችለው ያንን ነገር አሁን ፌሚኒዝም መጥፎ ነው ብለን የምናስብ ከሆነ እሱን ዝም ብለን መጥፎ ነው ከማለት ይልቅ እሱ አይቀይረውም። ሊቀይረው የሚችለው ምንድን ነው? በጥሩ ነገር በመተካት ነው። ስለዚህ ለምን እኛ ክርስቲያናዊ የሆነ ሴቶች የሚከብሩበት ትዳር የሚከብርበት በዛ በከበረ ትዳር ደግሞ ክርስቶስ የሚከብርበት ክርስቲያናዊ የሆነ ፌሚኒዝም ለምን አናቋቁመም? ለምን በዛ ውስጥ አንሰራም? ይሄን ነው ማድረግ የምንችለው ብዬ አስባለሁ። ጥሩ ነው። አሁን አቋቁሙ። አሁን ጥሩ ነው። አሁን እኮ ይሄ አሁን በጌታ የምሬ ነው። አቋቁሙ። ይሄ አሁን እንግዲህ አቋቁሙ ሳይሆን ይቻላል። ቢሆን ጥሩ ነው። እናቋቁም እኮ እናደርጋለን። ያው ክርስትና ከሆነ አስጨርስኝ እኮ አናቋቁም ነው የሚባለው። ኢንቮልቭ እናደርጋለን። እኛም ኢንቮልቭ እናደርጋለን ክርስቲያናዊውን ምናምን እንጂ እሱ ችግር የለውም። ግን አሁን ቅድም ስትናገሪ ነበር እና በኤርሲያን ውስጥ ትምህርት መስጠት አለበት በኤርሲያን ምናምን ትክክል። እኛም ትምህርት መስጠት አለብን። አዎ ግን እኛ በአጭሩ ማለት ነው ሰው ስለ ክርስቶስ ከተማረ ይህንን ነገር በቃ እየተሄዳል በራሱ ጊዜ አለቀ። አንድ ሰው በንስሐ ወደ እግዚአብሔር ከተመለሰ በንስሐ ሕይወት ውስጥ እየተመላለሰ ከቅዱስ ቁርባን የሚካፈል ከሆነ ቅዱስ ቁርባን እየተካፈለ የሚኖር አይነት ሰው ሴት ልጅ ስለመላከፍ፣ ስለመድፈር፣ ስለ እንደዚህ የማድረግ ምናምን እንደነዚህ አይነት የተርመጠመጡ ነገሮች ሲጀመር አይገኝም። አለቀ። ሊትራሊ አይገኝም። የምርም ክርስቶስ የገባው ሰው በንስሐ እና በቅዱስ ቁርባን ሕይወት ውስጥ የሚመላለስ ሰው ካለ ሴትን መላከፍ እንደዚህ ወደዚህ ምናምን ነገር የለም። ስለዛ ክርስትናን ብቻ ብናስተምር ራሱ ምንም ይሄ የሴት ልጅ ጥቃት ምናምን የሚባል ነገር ጭራሽ አያሳስበንም። ሙሉ በሙሉ ይጠፋል። ግልጽ ነው። ስለዛ እኛ ክርስትናን ማስተማሩ ላይ በቃ መቀጠል ነው። እኛ አሁንም እሱን ነው እያደረግን ያለ ነው። ከዛ ውጭ ግን ስፔሲፊካሊ ደግሞ በባልና በሚስት መካከል ስላለው ግንኙነት ምን ይመስላል ምናምን የሚለውንም ቴሌግራም ላይ ካለሽ እንግዲህ ጽፌ አይተሽ ሊሆን ይችላል። እሱንም ስጽፍ ነበረ እና ቤተክርስቲያን በጣም በደንብ ማስተማር አለባት በምን መልኩ የትዳር ሕይወት እንደሚሄድ ማለት ነው። እና አለ በነገራችን ኤርሲያን ውስጥ እኮ ትምህርት ይሰጣል። እውነቱን ለመናገር ከመጋባታቸው በፊት ችግሩ አሁን ባልና ሚስትም በኤርሲያን አይጋቡም እንጂ መሰረታዊ ችግር በቤተክርስቲያን የሚጋቡ ከሆነ አስቀድሞ ይማራሉ። ለተወሰነ ጊዜ ያህል ትምህርት ይሰጣቸዋል። የትዳር ሕይወት ማለት ነው። የጋብቻ ትምህርት፣ የትዳር ትምህርት ይሰጣቸዋል እና ተሰጥቷቸው ነው ወደዛ የሚሄዱትም የሚጋቡትም ራሱ እና ትምህርት አለ። በጋብቻ ላይ በጣም ብዙ እንደነ ቅዱስ ዮሐንስ አፈወርቅ ያሉ አባቶች በጣም በስፋት ያስተማሩ ደግሞ አሉ እና እሱ ላይ ትምህርት መስጠት ጥሩ ነው። ፌሚኒዝም ግን ስህተት ከሆነ እንቃወማለን። ፌሚኒዝምን ማለት እንዳንቃወመው ግን አያደርገንም። ማለት በክርስትና ላይ የሚነሳሳ አይነት ከሆነ እኔ በጣም የሚገርመኝ እኔ ዋናው የሚያስጨንቃቸውን ነገር ማለት ነው እንደነዚህ አይነት ሰዎች የሴቶች ጥቃት የሴቶች ምናምን እንደዚህ አይነት ነገር ብቻ ከሆነ በቃ እዛ ላይ ብቻ ለምን ፎከስ አያደርጉም ነው እኔ በጣም የሚያስገርመኝ። ክርስትና ሊነካ የሚችል ነገር ለምን አይተውትም? ሃይማኖትን ሊነካ የሚችል ነገር ለምን አይተውትም? ወይስ ሃይማኖትም የራሱ ጉዳይ ነው? ከዛ አንጻር ግን ስትሮንግሊ መልስም ለመስጠት እንዲያመቸን ትክክለኛ ራዲካል ፌሚኒዝም ኮንሰፕት የሚደግፉ ከሆነ ቢግ ሚች አለ፣ ይሳኮረም አለ። ከፌሚኒዝም አንጻር አይ ቲንክ ይህን ኮንሰፕት የሚደግፉ ይመስለኛል። ቢግ ሚች ወይንም ይሳኮር
ራዲካል ፌሚኒዝም ትደግፋላችሁ? ዲግሜሽን ቀደሚያ ስለገባው ኦኬ እሺ ይሳኮር ትደግፋለህ? መጀመሪያ ሲሸውል እኔ እንደ ወንድ መደገፍም መቃወምም አለብኝ ብዬ አላስብም። ቢኮዝ ስፔሲፊካሊ አጀንዳው የሴቷ ነው። ተጎጂዋም ሲስተም ውስጥ ሴቷ ነች። ብዙ አይነት መከራ የሚደርስባትም ሴቷ ነች እና እኔ እዛ ውስጥ ገብቼ የሆነ ነገር ባረግ ሰፖርት ባረግ ጥቅም ይኖረዋል። አይ ነው ግን መጀመሪያ እኔ መሆን መፈልገው ሲጀመር ከመደገፍ በዘለ ከመደገፌ በፊት በእነሱ የመብት ትግል ውስጥ እንቅፋት ላለመሆን ነው መሞከር። ሴቷ ካለባት የዘላለም ከጅማሮ ጀምሮ እስከዛሬ ላለባት መከራ ለሚደርስባት መከራን ገለል ለማለት ወይ ደግሞ እኩል የሆነ ዓለምን ለመፍጠር በመታረገው የትግል ሂደት ውስጥ እንቅፋት ላለመሆን እኔ እሞክራለሁ። የመጀመሪያ ኃላፊነቴ ያ ነው። ከዛን ከፍ ያለ የተሻለ ስብዕናና የተሻለ ሞራል አቅሙ ደግሞ ካለኝ ለእኩልነት የምታደርገውን ትግል ለመደገፍ ሞክራለሁ እና ራዲካል ፌሚኒስት ነው እንዲህ ነው ምናምን የሚለው ብዙም እንትን አይልም። ገባ? አዎ በደንብ ነው መደግፋል። ቢኮዝ ለምን እኔ ሰው ነኝ። እኔ ይሳኮር ወንድ ልጅ ነኝ፣ የሆነ ኢትዮጵያዊ ነኝ፣ አፍሪካዊ ነኝ። የሆነ ነገር አለ በብዙ ማንነቴ ብዙ ማንነት እንዳለው እንደ አንድ ሰው ያ ሁሉ ማንነቴ አንዱም ቢሆን ለሰከንድ ቢጨቆን ያመኛል። ለምሳሌ በወንዳዊ ማንነቴ ቢጨቆን ያመኛል። በኢትዮጵያዊነቴ የሆነ አካል የሆነ ነገር ቢያደርስብኝ ያመኛል። አልፈልግም፣ መከራ መሸከም አልፈልግም፣ ባርነትን መሸከም አልፈልግም። ስለዚህ ነፃነትን ኢንተርቴን የሚያደርግ የሚፈልግ ሰው ሌላ ነፃነት በሆነ ማንነቴ በአንድ የሆነ ማንነቴ መከራና ስቃይ የደረሰብኝ ነው ብላ የምትልን ሴት ኖ አይ ተቀበዩ ኑሪ ልላት አልችልም እና ደጋፊ ነኝ። አንድ ሁለተኛው ነው አሁን ብዙ ጊዜ አሁን አኬ በብዙ ነገር እናወራለን አይደል? በዚህም ያው ልዩነት ሊይዘን ነው እንትን ሲስ እና ከንት የምነግራችሁ ነገር ምናልባት አይ ነው አሁን ለምሳሌ ሃይማኖት ላይ እንደሚሰራ ሰው እረዳለሁ ነው። አኬም ሆነ ሲሳይ ሃይማኖት ላይ እንደምሰሩ ሰው መጀመሪያ ሃይማኖትህን ነው ፕሮቴክት ማድረግ ያለበት ከምንም ነገር። ቀደም ብለዋል። ከምንም ነገር ከሚመጣ የትኛው ኢዝምም ሆነ ሌላ ነገር ፕሮቴክት የምታደርገው ሃይማኖትህን ነው። ከዛም ምዕመኑንም ወይ ደግሞ የእምነቱ ተከታይም ከእምነቱ እንዳይወጣ ነው ፕሮቴክት የምታደርገው። ግን ከዛ በዘለል እየሆነ ያለው ነገር ምንድነው እየተጠየቀ ያለው ነገሩስ ምንድን ነው ማለት ሲጀምር ነገሩን ለመረዳት መሞከር አይገባም ወይ? ምን ያህልስ እንትኖች አሉ፣ ጥናቶች አሉ። ምን ያህል ልክ ሃይማኖቱን አጥናተህ ተረድተህ እየኖርክ ባለኸው ልክ ይህን ነገር ለመቃወምም ለመደገፍም ስትነሳ ነገሩን በምን ያህል አውቀኸው ነው የሚለው መፈተሽ የለበትም ወይ? ብዙ ጊዜ ሃይማኖታዊ ነገር የሚሰራ ሰው ይህን ነገር ለመቃወም ይሞክራል። ከዛም በኋላ ያን ሰው ግን ባክግራውንዱን ሄደህ ስታይ ምንም አይነት ጀንደር ስተዲ እና የሶሻል ስተዲ ባክግራውንድ የለው። የፌሚኒዝም ኢሹ ጀንደር ስተዲ ኢሹ ነው፣ ሶሻል ስተዲ ኢሹ ነው። እዛ ላይ ጥናት ያደረገ የጻፈ ያነበበ ብዙ ያየ ሰው ሊመለከተው ይገባል። እንደውም ብዙ ጊዜ ሲሰራ ሃይማኖታዊ የሆኑ አካላት ከእንደዚህ አይነት ሰዎች ጋር ከእንደዚህ አይነት ማለት ሶሻል ስተዲ ላይ ብዙ የሰሩ ጀንደር ስተዲ ላይ ብዙ የሰሩ ሰዎች ጋር ባክግራውንዳቸውም ያ የሆነ ሁማኒቴሪያን እንትን ባክግራውንድ ያላቸው ሁማኒቴሪያን ስኩሎች ውስጥ ያለፉ ባክግራውንድ ያላቸው ሰዎች ጋር ቢሰራ ጥሩ ነው። አይ በኮመን ሴንስ ውስጥ ግን ትንንሽዬ ለምሳሌ አንድ ሁለት ሶስት ሰው የሚናገረውን አሁን ሶሻል ሚዲያ ላይ ያለውን ፌሚኒስት ብቻ እያስክ በየራሳቸው መንገድ ሲሄዱ እነሱ የሚተናገሩትን እያስክ ኖ መጠበቅ አለብን ይሄ ቶክሲክ ነው ምናምን እየተባለ የሚወራው ነገር ትክክል አለ። አሁን የእውቀት ነገር እንዳይሆን እንጂ አሁን ቅድም ስታወራም ሰምቻለሁ አኬ ምናምን ብዙ ጊዜ ብዙም ሰው ካንተ አትጠብቀውም። በእርግጥ የተለየ ነገር አልተናገርክም እረዳለሁ ነው ያው መረዳህ ፍሬንድ አይደለሁ እረዳለሁ በባድ ነገር እንዳልተናገርኩ ይገባኛል። ግን ብዙ ሰው የሚገርማችሁ ፌሚኒዝም የሚባልን ነገር ሁላ ያወቀው ይሄ ሶሻል ሚዲያ ሲመጣ ነው እና ጭራሽ በኢትዮጵያ ታሪክ ሁላ የሌለ ነው የሚመስለው ማለት ነው። የሆነ ፕሮግራም እኛ እየሰራ ነው እዚህ ማስተዋወቅ አልፈልግም እንትን ያው ሶሻል ስተዲው ቅድም እንዳልኳችሁ ጀንደር ስተዲው ባክግራውንዱም ስላለን ፕሮግራም እየሰራ ነው ፌሚኒዝም ኢትዮጵያን ሂስትሪ በሚል ማለት ነውና ወደኋላ ብትሄዱ አሁን ያሉ ፌሚኒስቶች ሲሳይ ምንም ናቸው። ምንም እንደውም ምንም አሁን የእብደት ይመስላል። ራዲካል ፌሚኒስቶችን ምናምን ብታይ ለምሳሌ ፌቡን ብታያት የምታደርገው ነገር ምናምን በጣም ከኢትዮጵያ ኖርም የወጣ ስርዓት የለቀቀ ይመስላል። በታሪክ ወደኋላ ሄደ የኢትዮጵያ ዘመናዊ የፖለቲካል ታሪክ በጀመረበት የ1960ዎቹን የመጀመሪያ እሱን ከማንሳት በፊት ሁላ ወደኋላ ብትሄድ መምህርት
ስንዱ ገብሩ የኢትዮጵያ ሶሪ በመንገድ ላይ ስለሆንኩ ነው ድምጽ የኢትዮጵያ ትልቁ አይከን የምትባል የኢትዮጵያ ባለውለታ የሚባሉ የመጀመሪያ የፓርላማ አባል መምህር ስንዱ ገብሩ ፌሚኒስት ነበሩ። በኢያፓ ሜሶን በሚባል ታሪክ ውስጥ የምታነሳቸው ትልቅ እንደነ ማርታ መብራቱን አይነት ሰዎች ፌሚኒስት ነበሩ። ፌሚኒዝም በዚህ ዘመን የጀመረ አይደለም። ልክ ሰርፕራይዝ አናርገው። በጣም ተጀመረ ብለና ወደ ተጠንቶ የተቀመጠ አለ። አንድ ጥያቄ እሺ ላበቃ ነው። አንድ ጥያቄ ግን በዚሁ እንድትመልስልኝ ይፈልገው እንዳላሰፋው እኮ ወደ ፖይንት እኮ እየመጣው ነው። ደጋፊ ነኝ። ጥያቄውን አቅርበውና እንትን አለ አንዱ ይኸውልህ አሁን መጨረሻ ላይ ትዕግስት የምትባል እኔ ለነገሩ እኮ ብዙ እኮ አላወራሁም። እንዴ ተለጠጠም ትል ኢንቪቴሽን ሳታር ሰማችሁ አይደለም። እኔ አሁን እኔ ወይስ አንድ ደቂቃ ልውሰድና ዝም ልበል። እኔ አንድ ደቂቃ ልውሰድ። አንድ ያ ነገር ቀድም ያልካት ክርስትናን ብቻ ብናስተምር ይኸውልህና ፌሚኒዝሙን በዛ እንዳለ ያዝልኝና ሁለት ነገር ልናገር። የመጀመሪያው ሴቶች ለመብታቸው ይታገላሉ አለ። በነገራችን ላይ ክርስቲያን ፌሚኒዝም አለ፣ ሃይማኖት የማይቀበል ፌሚኒዝም አለ። ልክ እንደምን መሰላችሁ ለሆነ አይዲዮሎጂ ተብሎ እንዴት እንትን ይባላል። ይሄ እኮ አይገርምም። ፖለቲካል እንትን ውስጥ ሶሻሊዝም፣ ኮሚኒዝም አለ። ሁለቱም ጸረ አምላክ ናቸው፣ አምላክ የለም የሚሉ ናቸው። ከዛም ሞዲፋይ ተደረገና ዛሬ ላይ እንትን ኮሚኒቲ ዊዝ ጋድ የሚባል ክርስቲያን ኮሚኒዝም የሚባል መጥቷል። እንትን ኒው ዲል ዊዝ ሶሻሊዝም ተብሎ ደግሞ አዲስ ክርስቲያናዊ ሶሻሊዝም መጥቷል። ልክ እንደዛው ውላ ፌሚኒዝምም አንድ የመብት ጉዳይ ነው አይደል? ክርስቲያናዊ ፌሚኒዝም የሚባል አለ የሚታወቅ፣ በተለይ እንደውም በምስራቅ አውሮፓ ውስጥ ያለ፣ እዚህም ሀገር እንደዛ የሚያቀነቅነዋል። ልክ እንደዛው በተቃራኒ ደግሞ ሃይማኖት በራሱ የጭቆናዬ አንዱ መሳሪያ ነው። ወንዶቹም ሆኑ ሌላ ሲስተም አቢዩዝ አድርጎ እኔን የሚጨቁነኝ በሃይማኖት መሳሪያነት ነው ብላ የምታምን ሴት ራዲካል ፌሚኒስት ሆና ያንን ኢንቲቲ ልትቃወም ብትሞክር ለምንድን ነው እንደ ቢግ ዲል እንደ ጋኔ ልትታይ የምትሞክረው? አንዱ እሱን ያዝልኝ። ሁለተኛው መጨረሻ ላይ የተናገርካት ክርስትናን ብቻ ብናስተምር ይሄ የምትሉት ነገር ይጠፋል እኮ ላልካት ነገር ክርስትናን አሁን ነው እንደ ማስተማር የሚጀመረው? ለዘመናት ክርስቲያኑም ሆነ ክርስትና ለዘመናት ክርስትናን ሲያስተምር መጥቷላ። ምን ነው ታዲያ ዛሬ ያልጠፋ ማለት? እናንተ አሁን ዛሬ ተነስታችሁ ክርስትናን ብቻ ብታስተምሩ የሴት ልጅ በደል ይቆማል? ለምን እስከ ዛሬ አልቆመም? 3000 እና 4000 ዓመት ሲሰበክ የነበረ ክርስትና ለምን አላስቆመውም? የእናንተ ለምንድን ነው ዛሬ ሊያስቆመው የሚችለው? አመሰግናለሁ። እሺ ከመጨረሻው ልጀምር። አያይዘህ እንድትመልስ ሌሎችም ካሉ ቆይ እንዳይረሳ እንትን ልበልና ከዛ በኋላ ይቀጥላሉ። እንትን እንዳይል ማለት ነው፣ ተደራርቦ እንዳይረሳ ርዕስ። እሺ ክርስትናን እንደው በደንብ ብናስተምር የሴቶች ልጆች ይሄ መጨቆናቸው መበደላቸው ምናምን ይቀራል እንዴት አልክ? እስከዛሬ ድረስ ሲው ተሰጥቶ የለ ለምን ሳይቆም የሚል ነገር እናስቀምጧልና እንግዲህ አሁን ሴት ልጆች መበደል ምናምን ነገር በየዘመናቱ ሊለያይ ይችላል። የሆነ ሰዓት ላይ ክርስትና ጠንካራ የሆነበት አካባቢ ካለ እዛ አካባቢ ላይ የሴት ልጆች ሊበደሉ አይችሉም። በቃ ክርስትና ጠንካራ ከሆነ አሁን ክርስትናን ካስተማርን ብለን ስንናገር የሆኑ ሰዎችን ክርስቲያን ያልሆኑ ሰዎችን ክርስቲያን የምናደርግ ከሆነ እያለን አይደለም። ግን ገና ከጅምሩ ክርስቲያን የሆኑትን ራሳቸውንም አንደኛ በንስሐ ወደ እግዚአብሔር ከመለስን፣ አሁን ቅድም እኮ አልን፣ በንስሐ ወደ እግዚአብሔር ከመለስን፣ ወደ ቅዱስ ምስጢር እንዲቀርቡ ካደረግን በቃ ያ ሰው ከቅዱስ ቁርባን እየተሳተፈ የሚኖር ከሆነ ገና ከጅምሩ እንደነዚህ ነገሮች ውስጥ አይገባም። ምንም ይሄ ግልጽ ነው። ከቅዱስ ምስጢር ቶሎ የሚሳተፍ ሰው አይደለም ሴቶችን ሊጨቁንና በቀላሉ የትኛውም ኤቲስትም ሆነ ሌላ ከክርስትና ውጭ ያለ በቀላሉ የሚወድቅባቸውን ኃጢአቶች ራሱ እሱ ላይ ሊበረቱበት አይችሉም። ይህንን እንግዲህ ፕራክቲካሊ ማየት ከፈለግ ክርስቲያን ሆነ በእምነት ሆነ ወደ እንደዚህ ነገር ሲቀርብ ያኔ ፕራክቲካሊ ታየዋለህ። እኛ ስለምናየው ይህንን በዚህ ደረጃ መናገር እንችላለን። ሰው ምንድነው አሁን እኔ እያልኩ ያለሁት እንዳይረሳ፣ ክርስትናው ቢኖርም ግን ሰዎች ግን በመንፈሳዊ ህይወታቸው በጣም ደክመናል። ኦኬ። እና ይሄ በመንፈሳዊ ህይወት መድከሙ ስላለ እሱን ማነሳሳት ነው። እውነተኛ ክርስቲያን እንዲሆኑ ማድረግ ሰዎችን እግዚአብሔርን የሚፈሩ ምንም አሁን እኮ አምላክ እንደሌላቸው ሰዎች እየኖሩ ነው። በጣም ብዙዎቻችን የተቸገረው አምላክ እንደሌላቸው አይነት ሰዎች የሚያይን አምላክ አብሮን ያለ አምላክ እንኳን እንደሌለ እያሰብን ነው እየኖርን ያለ ነው ማለት ያን ራሱ ፊልም እናደርግ አይመስልኝም አኗኗራችን ማለት ነው ብዙ ጊዜ እንጂ እግዚአብሔርን የሚፈራ ሰው እግዚአብሔርን የሚወድ ሰው ጌታ ኢየሱስን የሚወድ ሰው
ሚስቱን ሲደበድብ ምናምን አይከርምም። ምንም ይሄ ግልጽ እኮ ነው። ምንም ሰው አሁን የሚያስፈልገው ምንድነው ለክርስቲያኖች በንስሐ መመለስና ከቅዱስ ሚስጥር እየተካፈሉ መኖር። ከዛ በኋላ ግን በትዳር ውስጥ ያለው ግንኙነትንም ደግሞ በደንብ ማስተማር። ይሄ ትምህርቱ ያስፈልጋል። እንግዲህ በተለያዩ ጊዜያት ላይ መድከም ምናምን ይኖራል። በማህበረሰብ ውስጥ በክርስቲያን ማህበረሰብ ውስጥም በሆነ ነገር መድከም ሊኖር ይችላል። ለምሳሌ አሁን እኛ እዚህ ውስጥ መድከም ይታይብናል። ምን አይነት ነገር ላይ? ከቅዱስ ሚስጥር መካፈል ላይ ምናምን እንደዚህ መሰል ነገሮች ላይ ማለት ነው። ስለዛ ምን ያስፈልጋል? መነሳሳት አለብን። ከዛ ውጪ እኔ እንደው ሴት ልጅ ተጠቃኝ ካለች ምናምን እሷን እንትን ማለት አለብኝ ምንድነው መደገፍ አለብኝ ምናምን የሚል ነገር አስቀምጧል። እሱን ማን ተቃወመ? እሱን እኮ ማንም አልተቃወመም። እሱ ኢቨን ጉዳዩ የእሷ ነው ብለን ራሱ አናምንም። የእኛም ጉዳይ ነው። የእህቶቻችን መጎዳት ምንድነው ጭቆና ቢደርስባቸው ምናምን ጉዳዩ የእሷ ብቻ ሳይሆን የእኛም ጭምር ነው ብለን የምናምነው። እኔ ምንድነው በተለይ ከክርስትና አንጻር ስናየው ቅዱስ ጳውሎስ የሚለው ነው ምንም አንዱ ብልት ቢጎዳ እኮ ሌላው ብልት የሚታመም እኮ ነው ያለን። ስለዛ በተለይ ለሃይማኖት ሰዎች ምን ያህል እጆቻችንን ልንዘረጋ እንደሚገባ ቅዱስ ጳውሎስ ይናገራል በጣም በተደጋጋሚ እና ለሌሎችም ጭምር ናቸው። እና ምንድነው ሰው የሴቶች የመጨቆን ጉዳይ ግድ ይለናል፣ ግድ ይሰጣል። የህፃናት ግድ ይሰጣል። የትኛውም ሰው ወንድም እንደዛ ከሆነ ግድ ይሰጠናል ስለርሱም ኦፍኮርስ። ግን በእንደነዚህ አይነት ጤናማ በሆኑ ነገሮች ውስጥ ተከቦ የሆነ ክፉ ነገር አብሮ መርዛማ ነገሮች ከመጡ መርዛማ ብለን የምንገልጻቸው እኛ በክርስትናችን መዝነን ከክርስትና ውጪ የሆነው ነው። ከክርስትና ውጪ የሆነ ነገር ክርስትናን የሚቃረን ነገር ክርስቶስን የሚቃረን ነገር ሁሉ ለእኛ መርዝ ነው ብለን ነው የምናምነው። አንድ ነገር ክርስቶስን ከተቃወመ መርዝ ነው። ክርስቶስ ህይወታችን ነው። ህይወትን ከተቃረነ በቃ መርዝ ነው፣ አለቀ። እና ሰው የኛ መመዘኛችን እሱ ነው ትልቁ ቁም ነገር። እና ኤኒዌይስ የሴት ልጆችን እንትን ማለት ምናምን እሱ የኛም ጉዳይ ነው። ይሄ ሴቶችን ጭቆና እንዳይደርስባቸው ምናምን ኃላፊነት አለብን የሚለው እሱ ማንም አይከራከርም። ይሄ የሌለ ክርክር ይቅርና ከክርስትና አንጻር ያለውን ብቻ ብናወራ መልካም ነው። እኛ ምክንያቱም ነገሮች ማለት መታየት የለበትም ወይ? አሁን እኔ እንትን ጄኒውን እንደሆንክ አውቃለሁ። ሲቀጥል ደግሞ ሎያል ነህ፣ በማታውቀው ነገር ላይ አላውቅም በማለት አውቃለሁ በደንብ ሎያል ነህ። አካዳሚክ ሎያሊቲውም አለ። መጠናት የለበትም። አሁን ምን ያህል ሄደናል? ምን ያህል ነገሩን ፈትሸዋል ለማለት ቅድም ልጅ ላሳጠር ብዬ ነው እንጂ ትዕግስት ስታነሳለ ክርስቲያንም ሆኜ ፌሚኒስት መሆን እችላለሁ ስትል እኔ ማመቻመች ነው አልክ። ግን ክርስቲያን ፌሚኒስቶች አሉ ብያለሁ። እንደዛ አይደለም ያልኩት አልክ እንደዛ የሰማው ነበር። እሺ ቶ ኦኬ አልክም። ግን ምን ያህል አይተነዋል ነው ምን ያህል ደረጃ ፈትሸዋል የሚያደርግ ሐሳብ ያነሱ እነሱ መደገፍ ወይ አንድ ሻይ አይደለም ሲሲ እኔ ያልከለት ምን መሰለህ ቆይ አንዴ ጭቅጭቅ እንዳይሆን እኔ አሁን ለአጭር ደቂቃ ነበር የገባሁት። ይኸው በጣም ሰዓቴን እዚሁ ጋር እንትን አልኩኝ። ይህንን ልጨርስና ወይ እኔ እንትን ልበል መሰለኝ እናንተ ትቀጥላላችሁ። የመጀመሪያው ይሄ ፌሚኒዝም የሆነ ትክክል የሆነ ነገር አንድ በቃ ቋሚ ነገር አድርገን ይዘ ነው። ከዛን ደግሞ ክርስትናንም አንድ ቋሚ ትክክለኛ ነገር አድርገን ይዘ ነው። ሁለቱን ለማስማማት እንሞክር የሚባል ነገር የለም። ሁሌም ቢሆን የትኛውም የሚመጣው ነገር ሁሉ ሲመጣ በክርስትና ስር ሆኖ ነው መምጣት ያለበት ነው እያልኩ ያለሁት። ከዛ ውጪ ግን አልኩኝ ከክርስትና ጋር የማይቃረኑ ነገሮችን ሁሉ መውሰድ ይቻላል። በፌሚኒዝም ውስጥ የሚነሱ ነገሮችን ከክርስትና ጋር ካልተቃረኑ ይቻላል መውሰድ። ለምሳሌ የሴት ልጆችን ጥቃት እንቃወማለን ቢሉ ፌሚኒስቶች ዘንድ ክርስቲያኖች ይህንን ነገር ቢጋሩት ምንም ችግር የለም፣ ትክክል ነው። ምንም ይሄ እኛም ልንለው የሚገባ ነገር ነው፣ አለቀ። ከዛ ውጪ ከክርስትና ጋር የሚቃረን ነገር ሲናገሩ ደግሞ ኖር ይሉ ይገባል ነው፣ አለቀ። እንደዛ ነው እንጂ እንትን አይደለም። ሲቀጥል ደግሞ ፌሚኒዝምን ምን ያህል እንደው ስለ ፌሚኒዝም ምን ያህል አጥንተናል ምናምን ከተባለ ራሱ ፌሚኒዝም ሲጀመር በየግለሰቡ ዲፋይን የሚደረግ ነገር አሁን በተወሰነ መልኩ ለማየት እስከሞከርኩ ድረስ የሆነ ሰው መጥቶ አይ እነሱ እኛን አይወክልም እንደሚሉት እንዳንዳንድ አሁን ቦታዎች ማለት ነው። እሺ አሁን ሲስን አልንካና ትላል። ፌሚኒዝም ልክ እንደዛ በሚመስል ደረጃ ምንድነው የተለያየ እንትን አለው ከተባለ በቃ እኛ የምናደርገው ምንድነው ያን ያህል እንኳን ጊዜያችን ኢንቨስት ሳናደርግ እዛ ጉዳይ ላይ የሚነሱ ነገሮች ከዛ አካባቢ የሚነሱ ነገሮችን ታያለን። የሚነሱ ነገሮች ልክ ሲዘነዘሩ ለክርስትና የማይመቹ የሆኑ ነገሮችን ስትሰማ ሪያክት ማድረግ ትጀምራለህ። ምንም ለምሳሌ አንዲት ሴት ካረገዘች በኋላ ግን ደግሞ አይ ኖ እንደው መውለዱን አልፈልገውም ብላ አቦርት ማድረግ ብትፈልግ
አቦርሽኑን ይፈቅዳል። እንግዲህ ይፈቅዳል ይላሉ ብዙዎቹ፣ መብቷ ነው ይላሉ እንግዲህ ፌሚኒስቶቹ ማለት ነው። ለምሳሌ እንደዚህ አይነት ነገር ብትሰማ በቃ ስለ ፌሚኒዝም መጀመሪያ አጥና የሚባል ነገር የለም። ለዚህ እዚህ ነገር ላይ ሪያክት ማድረግ እንችላለን። ኖ አይ ከክርስትና አንጻር ትክክል አይደላችሁም እና አንዳንድ ነገሮች ላይ ሪያክት ለማድረግ እያንዳንዶቹን የሄደ ክፍሎቹን ሁሉ ማየት አይጠበቅብንም። ሪያክት የምናደርገው ቀጥታ ክርስትና ጋር መጥቶ ሲመዘን ቀሎ የሚገኝ ከሆነ ኖ ይሄ ከክርስትና አንጻር ጤናማ አይደለም ብለን ሪያክት ልናደርግ እንችላለን። ከዛ ውጭ ግን ጤናማ የሆኑት ነገሮች እሰየው፣ ጤናማ የሆነ ነገር ላይ ችግር የለብንም እና ከዛ አንጻር ልንመለከተው ይገባል። እሺ አንዴ ከመውጣት በፊት ቆየ ህዊ ወይንም ከላይ ያለችው ባሩክ ናት ባባ እንደምን አላችሁ? እንዴት ቆየሽ? እኔማ እንትን አለ ማለት ነው። ከላይ ያለችው አይትን ቆይታለች። እሷ ታውራና እኔ እሷ እኮ ከላይ እሷን ለማለት ነው። እሺ ይሰማል? ትሰሚያለሽ እህታችን? እሺ ሰላም ዋላችሁ። አኬ በጣም የምወድ መምህሬ ባሩክ እንዲሁም ዳዊት ሲሶንም ስለአስገባኝ በጣም አመሰግናለሁ። በተነሱት አንዳንድ ነጥቦች ላይ ቅድም ዶክተር ፌቨንን ባነሳችው ነገር ላይ አንዳንድ ነገሮች ሪያክት ለማድረግ ነው። እንግዲህ እኔ መጀመሪያ እዚህ ገዝቶኝም ስገባ የዋኬን ትምህርቶች የወንድሞቼን ሁሉ እከታተላለሁ። ለመጀመሪያ ጊዜ ነው ድንገት ኢገር አድርጎኝ የገባሁት። እሷ አነሳችው የፌሚኒዝም አስተሳሰብ ከሃይማኖት ጋር ዲስሪስፔክት እያደረገ ሃይማኖትን ከመናገሩ አንጻር ትንሽ ፌል አድርጌ ነው የገባሁት። ሴቶች ልጆች እኔም ሴት ነኝ፣ ሴት ልጆች አሉኝ፣ እናት አለኝ። ህብረተሰባችን ሴቶችም ወንዶችም ነን፣ መብታቸው ሊጠበቅ ይገባል። ግን እዚህ ጋር ሚሳካር ከጎን የተቀመጥከውም አንድ ነገር የምጠይቅ በዛው ሴቶችን ለማብቃት መብታቸውን ከማስጠበቅ አንጻር ከመሄዳችን በፊት ሴቶችን ለማብቃት ኢኮኖሚካሊ ኮንፊደንሳቸውን ከመጨመር አንጻር እውቀታቸውን ከማዳበር አንጻር የተሰሩ ስራዎችን ማየት ያስፈልጋል ብዬ አምናለሁ፣ ፐርሰናሊ ማለት ነው። ሴቶች ይሄንን እውቀት ካላቸው ህብረተሰባችን ውስጥ ያለው ሪያሊቲ ኮንሲደር ማድረግ አለብን። ህብረተሰባችን ያለው ሪያሊቲ ቅድም ዶክተር ይቅርታ በሌለችበት ማሳብ ባይገባ ማሳቡን ነው ማነሳው። ስታነሳ እኔ የማውቀው ዶክተር ነኝ መብቱን ነው ምናምን ነው አለች። ዋት አባውት ዘ ሪሊጂናል ቫሊዩስ ሪሊጂናል ቫሊዎቹንስ ማየት፣ ሶሻል ቫሊውስ አይታይም ወይ? ካልቸራል ቫሊዎችንስ አይታይም ወይ? እንደመጣ ከላይ እንደወረደ እዚህ ላይ ማውረድ ይቻላል ህብረተሰባችንስ ይቀበላሉ የሚለው ካልታየ የሚመጣው ለውጥ በጣም እኔ እንጃ አናሳ ነው የሚሆነው ብዬ አስባለሁ። ስለዚህ ኢገር ሆኖ ማውራት ሳይሆን እያንዳንዱ ቪው ኦል ዳይሬክሽናል ቪው ማየት ያስፈልጋል። ሁሉንም ኮንሲደር ስናደርግ ነው ውጤት ልናመጣ የምንችለው ብዬ አምናለሁ። ስለዚህ አንድ ሴትን መብቷን ከማስጠበቃችን በዛ ሴቷ ላይ ሰራ ነው ስራ አለ ስንል ሴቶቻችን ከኔም ጨምሮ ብቁነታቸው ኢኮኖሚካሊ ዲፔንደንሲያቸውን ምን ያህል ተሰርቶበታል፣ ህብረተሰባቸው ውስጥ ምን ያህል ነው ሴቶች አቅማቸውን በራሳቸው ጥገኛ ሳይሆኑ ባሎቻቸውን ለመርዳት ከጎናቸው ሆነው ሰርተው ለማገዝ ልጆቻቸውን በትምህርት በእውቀት ማሳደግ የሚችሉ ሴቶች ህብረተሰባችን ውስጥ ያሉት ምን ያህሉ ናቸው የሚለው መታየት ያስፈልጋል። ኮንፊደንሷስ የሴት ልጅ ኮንፊደንሱ ያደግንበት ማህበረሰብ ምን እየተባለ ያደግ ነው። ስለዚህ ያመጣውን ማውረድ ሳይሆን ኮንፊደንሱ ላይ መስራት ያስፈልጋል። እውቀቷን እንድታዳብር ኦፖርቹኒቲዎችን መክፈት ያስፈልጋል ብዬ አስባለሁ። ይሄ በሌለበት ሁኔታ ከሌላ ቦታ የሚመጣው እንዳለ እዚህ አምጥቶ ማውረድ ማለት በጣም ህብረተሰቡን ዳሜጅ የሚያደርግ የሚጎዳ እና አክሰፕተብልም ነው ብዬ አላምንም። ሌላው ቅድም ካነሳችሁ ነገር አንጻር ድንገት የፌሚኒዝም አስተሳሰብ ከዲያቆን ሲያነሱ ከመጽሐፍ ቅዱስ ጋር ከተቃረነ ምን ይሆናል ብለው እንግዲህ ስታነሳ እህታችን ምንድነው ያለችው? ቆሮንቶስ ላይ ያሉትን ነገሮች እንትን እያለች ማለት ነው ዲስሪስፔክት እያደረገች የእግዚአብሔር ቃል ነው ለሚያምኑበት የእግዚአብሔር ቃል ክቡር ነው። ስለዚህ ቆሮንቶስ ላይ ያሉትን የዘመኑን ሁኔታ የማይመጥን ከሆነ ሊሻር ወይ ደግሞ ሊሻሻል ይችላል ብላ ስትናገር በጣም ፊል ያደረኩት በሱ ነው። ስለዚህ እኛ እንደ ክርስቲያን ማለት ነው እግዚአብሔር ቃል የማይለወጥ የማይሻር መቼም የማይለወጥ ማንም ሊለውጠው የማይችለው ነው ብለን ስለምናምን ይሄንን ንግግር ራሱ ስትናገር ህብረተሰቡን ኮንሲደር አድርጋለች ወይ? ክርስቲያን ህብረተሰቡን የሚያምንበትን እምነቱን ህይወት የሚለውን እምነቱን ኮንሲደር ያደረገ ንግግር አይደለም ብዬ አስባለሁ። በመጨረሻም ብዙ እንትን ጳውሎስ በመልእክቱ እንዳለው ሴቶች ለባሏ ትገዛ ሲል በፍቅር ትገዛ ነው የሚለው። እንግዲህ ኮንሲደር ካደረግን ወንዶ ግን ባሏ ሚስቱን እንዲወድ ይናገራል። ወንዱ ሚስቱን እንዲወድ
ሴት ግን በፍቅር እንድትገዛ ትልቁን ኃላፊነት የጣለው ብዬ እኔ እስከማውቀው ብዙም አላውቅም፣ ናኪ ሊያርሙኝ ይችላሉ። ትልቁን ኃላፊነት የጣለው ወንዶ ላይ ነው። ሴት በፍቅር ነው የምትገዛ። ለዚህ ሁሉ መድኃኒቷ ሐኪማውን ሲያነሳ የነበረውን የሚዥው የነበረው የዓለም ሁሉ ጥበብ የዓለም ሁሉ ፍልስፍና ቢመጣ ከእግዚአብሔር ጥበብ ሊበልጥ ይችላል ብዬ አላስብም። አንዲት ሴት ሃይማኖት እኮ ታስተምራለች። ሃይማኖታችን የጥበብ መጀመሪያው መጽሐፍ ቅዱሳችን ላይ እግዚአብሔርን መፍራት ነው። የሰው ልጅ እግዚአብሔር አምላኩን ከፈራ በትዳር ውስጥ የሚሆን በማንኛውም ማህበራዊት ውስጥ ቢሆን እግዚአብሔር አምላኩን ከፈራ በጣም እነዚህ ሴቶችን ከመበደል ሴቶችን ከመኮን ትሪት ካለማድረግ ምናምን ሁሉ ስለሚቀጠብ ለምን አምላኩን ስለሚያይ ማለት ነው። እነዚህ ፌሚኒስት ያሉ የሚሉትን ነገር ሁሉ ማጥፋት ይቻላል። ስለዚህ በቤተክርስቲያን ደረጃ ይነገረናል። የኛ ስራ አልተሰራም። እኛ እግዚአብሔርን አፈራ። እግዚአብሔርን ካለመፍራታችን የተነሳ አሁን ያለንበትን ደረጃ ማየት ይቻላል። እግዚአብሔር እንግዲህ መልስ አላት። ክርስትና መልስ አላት። የሰው ልጅ በእግዚአብሔር መንገድ ከተራመደ እግዚአብሔር መፍራት በውስጡ ካለ ወንድም ሴትም ተከባብረው በፍቅር የሚኖሩበት ህይወት ነው የሚኖረው። ስለዚህ እኔ እንደዚህ ብዬ አምናለሁ። ስለዚህ የዓለም ፍልስፍና ፌሚኒስትም ሆነ የዓለም ሳይንስም ቢመጣ የእግዚአብሔርን ትልቁን ጥበብ መብለጥ አይችልም። እግዚአብሔርን ከፈራ ክርስትና መልስ ነው። እቺ በቃ መልስ ናት። ሰው ልጅ እግዚአብሔርን ከፈራ መልስ ተመለሰ። ፌሚኒስቶችም ያስፈልጋሉ ብዬ አላስብም። ስለዚህ ሰው እግዚአብሔርን ከፈራ ፌሚኒስት ሳይሆን ሶሉሽኑ ውዴታው ነው የሚሆነው። እግዚአብሔርን መፍራት ሰው በውስጡ ካለ ሴትን ልጅ ማክበር ውዴታው ነው የሚሆነው፣ ግዴታው አይደለም ብዬ አምናለሁ። ፌሚኒስት ግን ግዴታ አድርገው ነው የሚያመጡት። እንግዲህ ፌሚኒስቶች የሚያመጡት ህግ ምናምን ወጉ ምን የሚያመጡት ነገር ግዴታ አድርገው በህብረተሰቡ ላይ ሊጭኑ ይችላሉ። የሰው ልጅ ግን በእግዚአብሔር ቃል ከተራመደ እግዚአብሔር መፍራት በውስጡ ካለ ግዴታ ሳይሆን ውዴታ ነው የሚሆንበት። ስለዚህ ለዚህ ሁሉ መልስ እኔ ሴት ነኝ፣ በሴትነት የማምስ ለራሴ የምሰራ ልጆች አሉኝ፣ ሰው ነኝ። ሴት ልጅ አቅም ሊኖራት ይገባል። ቤተሰቧን ሰፖርት ማድረግ ያስፈልጋል። ባሏን ሰፖርት፣ ቤተሰቦቿን፣ ህብረተሰቡን ሰፖርት መማር አለባት፣ ብቁ መሆን አለባት፣ ኮንፊደንት መሆን አለባት ብዬ የማምን ሰው ነኝ። ስለዚህ ሴት ልጅን በዚህ ስራ ምን ያህል ተሰርቷል? እንደ ኢትዮጵያ ደረጃ ምን ያህል ሰርተናል? ይሄን ካወቀች ሴት ልጅ እና በክርስትና መንገድ ከተመላለሰች የሚወራው ወሬ ሁሉ የሚመራው ታሪክ ሁሉ የሚመራው ችግር ሁሉ ይኖራል ብዬ አላምንም። አመሰግናለሁ ሲሶ ስላስገባኝ። ቴንክ ዩ። ኦኬ ቴንክ ዩ። በእግዚአብሔር አክብርልን ሲስ በቃ እንትን ቴንክ ዩ ለማለት ነው። አንድ ከመውጣቱ በፊት አንድ ቢሚቻ ጨርሱ። ቆይ ትጨርሳላችሁ እናንተ። ጥያቄ ነበረኝ ባትሄድ ደስ ይለኛል። አንድ ጥያቄ አቅርብልና አንድ ኤሊያና ቴንክ ዩ ብለናል። ጌታ በነገር ሁሉ ይርዳሽ እና ቅድም ደግሞ ጭራሽ በመጽሐፍ ቅዱስ ላይም እንደዚህ ሲቀለድ ከነበረና የሚስተካከል ካለበት ሲስተካከል ነው ሲባል ከነበረ በጣም የሚያስገርም ነው። እንደውም ሲስ እኔ እንደዚህ አይነት ሰው ባታስገባ ጥሩ ነው፣ እውነቱን ለመናገር ማለት ነው። ክርስትናችንን ለመስደብ አንደበቱን የሚከፍት አይነት ሰው ካለ ዶክተር ፌበ ምን አለች መሰለህ? ኖ እንደዛ ሳይሆን እኔ ከሕክምና ከሳይንስ ከጤና ከምናምን ያለውን ነገር እኔ ላስተምር፣ ከመጽሐፍ ቅዱስ ያለውን ስራ ከመጽሐፍ ቅዱስ አንጻር ያለውን ዲያቆን እርሱ ያስተምሩን። ያ ማለት ጥሩ ተጋገዝን፣ ስራ አቃለን። ከመጽሐፍ ቅዱስ ጋር ከተቃረነ የሚለውን እንዴት መለሰችው? እሱ የኔ ጉዳይ ዶክተር ፌበን፣ እሱ የኔ ጉዳይ አይደለም። እሱ የሃይማኖተኞቹ ጉዳይ ነው። እኔ ከሕክምና ከሳይንስ አንጻር ያለውን ነገር እኔ እሱን አስተምራለሁ። ከመጽሐፍ ቅዱስ አንጻር ያለውን ከክርስትና ከሃይማኖት አንጻር ያለውን በሙሉ ደግሞ እናንተ አስተምሩ የሚለውን ኮንሰፕት ነው ያነሳቸው ዶክተር ፌበን። ያንን ያነሳቸው ከሆነ መልካም። አይ ክርስትና እንደውም ስራ አቀለላችሁልን፣ እኛ ስራ አቀለላችሁ፣ እናንተም በዛ በኩል አስተምሩ፣ እኛም በዚህ በኩል ያለውን እናስተምራለን የሚለውን ሀሳብ ነው ያነሳቸው። እኔ አክቹሊ እንትን አላየሁም። ከታች ግን እያደባበስክ ነው እየተባልክ ነው። ለማንኛውም እንደዛ ከሆነ ይቅርታ፣ እኔ ላንስ ሲስ ደገም አለች እኮ ከታች አለች፣ ገብታ መናገር ላኬ ዲያቆን እስኪያስም አሉ የሰማሁትን ላኬ አንዴ ድንገት ተሳስቼ ከሆነ ይቅርታ። ቆይ አኬ ከስር ካየህማ ከስር የሚጻፈውን ካየህ አሁን ከስርኛ እየሰደብን ነው።
ከስር ብዙ እየተባልን ነው። የሚደብር አንደኛ ነገር ደግሞ ሁለት ቆይ የምጠይቅ ግን ኮንፍሮንቱን ብታደርግ ለምሳሌ ከእምነት ውጭ ከሆነ ሰው ጋር ከኔ ጋር ቁጭ ብላ አውርተህ ታውቃለህ? ከሆነ ሰው ጋር ቁጭ ብለህ ታወራለህ። መጽሐፍ ቅዱስን ላይ ሞክ ለማድረግ ከሞከርክ ግን አባርራለሁ እንጂ አላዋራም። አይደለም እንደዛ አይደለም። ይኸውልህ ኮንፍሮንት ለመደራረግ ለምሳሌ ከሃይማኖት ውጪ አላረገችም። እኔ ሲጀመር አውቃታለሁ፣ ጓደኛዬ ነች። አታረግም ግን ክሌም ታረጋለች። ይኸውልህ እኔ አሁን ክሌም ባረግ እኔን ሃይማኖታዊ በሆነ ነገር ክርስቲያናዊ የሆነውን ነገር ክሌም ባረግ ከኔ ጋር ቁጭ ብላ አታወራም? ለመማማር አልሰዳደብ አንስቼ እንትን አልልም እንጂ ልክ አታስገቡማ የሚለው ነገር ስለደበረኝ ነው። ለመሰለ እምነቱን አትንካው። ቆይ አንዴ አሁን አታስገቡ ያልኩት ምን አይነት ጥያቄ ብትጠይቅ እኔ አቋም አንፃር ክርስትና አያስኬድም ብትል ምን አይነት ሰው ነው አታስገቡ ያልኩት? እኔ ስሰማት ነበር እንደዚህ አይነት ሰው አታስገቧል እንደዚህ አይነት ሰው ቆይ አንዴ ሲስ አንዴ በመጽሐፍ ቅዱስ ላይ ሞክ የሚያደርግ እንትን አንደለም። ቆይ አንዴ ሲስ ትልቁ እኮ ሴታችን እኮ የምንከተለው የምናከብረው ትልቁ ቫልዩ ያለን ነው። እኮ ሲሳ እኮ እኔ ምን አይነት ሰው ነው አታስገቡ ያልኩት? መጽሐፍ ቅዱስን በተገቢ ባልሆነ መንገድ የሚያነሳ ይቀየራል፣ አስፈላጊ ከሆነ ይቀየራል የሚል ሰውን አታስገቡ አልክ። መጽሐፍ ቅዱስ ላይ ሞክ የሚያደርግ እንደዚህ እናደርግ አታስገቡ አልክ። አይ ተቃውሞ አይደለም። አንደኛ ነገር እሱንም ተቃውሞ ልቃወም የምችለው ነገር ሞክ ማድረግ በራሱ ምንድነው የሚለው ያከራክራል። ገብቷል? አማኝ ነኝ ብሎ መጽሐፍ ቅዱሱ በሆነ ደረጃ ተበረስበል ምናምን ብሎ ሚል ከክርስቲያን ቢኖር ከሱ ጋር ቁጭ ብላ አታወራም? ፖይንቲን ያዘኝ መጀመሪያ። እየሰምቻለሁ እኮ ከክርስቲያን ፐርስፔክቲቭ ከሆነ የምናወራው አለቀ። መመዘኛችን እሱን አድርገን ከሆነ የምናወራው ቦታ አንሰጥህም። ከክርስቲያን ፐርስፔክቲቭ የምናወራ ከሆነ የሆነ ጉዳይ ላይ ገና ከጅምሩ ግን ክርስትና ትክክል ነው አይደለም ስለሚለው ከሆነ የምናወራው ወይም ደግሞ እንግዲህ ፈጣሪ አለ የለም የሚለው ጉዳይ ላይ ከሆነ እሱ ሌላ ነው። እዛ ላይ ልናወራ እንችላለን። እንደነዚህ አይነት ጉዳዮችን ግን ስናወራ ከክርስቲያን ፐርስፔክቲቭ ስለሆነ እያወራን ያለ ነው ለአንተ አይሆንም ማለት ነው። የሚሰጠው ራሱ አለ ለክርስቲያኖች ነው። እንደዛ ነው እና ከዛ አንፃር ተረዳው ይሳኮር ወንድሜ። እሺ ቢግ ሚች ይሳኮር እንትን በሉና ቢግ ሚች አንድ ሀሳብን እንትን አድርጋ ማለት ከዳዊት ጋር እንቀጥላለን። አይ ቲንክ ሰዓት ያላችሁ አይመስለኝም እና ጥያቄ ልጠይቅ። ሀሳቤን እንኳን ለዛሬ ለፈኝ። የመጀመሪያው ጥያቄ ኢትዮጵያ በእናንተ አመለካከት ትክክለኛው ክርስትና ኦርቶዶክስ የሚባለውን እንደተቀበለች ሀገር ሪላቲቭሊ ከሌሎቹ ሀገሮች ሴቶችን ባማከለ ጥቃት ለምሳሌ ሌሎች ሃይማኖቶችን የሚከተሉ ከረንት ግዴታ ጥያቄ መጠየቅ የለብንም። ለምሳሌ ሪፍሌክሽን ሀሳብ ሰጥበታለሁ ካልክ ጉዳዩ ላይ ደቂቃ ወስደህ ሀሳብ ማስቀመጥ ትችላለህ። ጥያቄ ከሆነ ግን በአጭሩ ስጠኝና ቢግሚች ወንድሜ፣ ካልሆነ ግን ሀሳብ ከሆነ ደግሞ እናንተ ሀሳብ ምናምን ደግሞ ወይ ሀሳብ ምናምን ሼር የምታደርጉ ከሆነ ወይ ሀሳብ ሼር አድርጉ። ጥያቄ ከሆነ ግን ልጠብቅህና ጥያቄ ነው። እሺ ወንድሜ ጥያቄ ነው። እሺ ክርስትናን እርሊ እንደተቀበለች ሀገር ኢትዮጵያ ውስጥ ጀንደር ቤዝድ የሆነ ቫይለንስ ከሌሎቹ ሀገሮች ጋር ሲነጻጸር ሲነጻጸር ለምን በዝቶ ታየ ነው ጥያቄ። ከሌላው ኮንሰርቫቲቭ የሆነ ከሌላው አንፃር በዝቷል። ይሄንን ምንድነው እንትን አለ yes አለ ወይስ ኢትዮጵያ ከሌላው ሀገር ይልቅ ኢትዮጵያ ውስጥ እንደበዛ ምንድነው? እስቲ ማስረጃ ገለጠልን። የጾታ ጥቆና በዝቷል ነው ገልጦ ያሳየን። ትልቅ አድርገው ለምሳሌ አንድ ላንሳልህ። ኢትዮጵያ ውስጥ ስቲል ነው ኦኬ። ሌላ ዲቫይስ አልያዝኩኝም። አይ ቲንክ ምንድን ነበር ያወጣው WHO መሰለኝ ያወጣው ሪፖርት አለ 38% የሚሆኑ ስክሪንሻት አድርገውና በል ሄጂ ይዤው ልምጣ። አይ ይኸው በግሪን ስክሪን እዚሁ ጋር እንትን ማድረግ ትችላለህ። እዚሁ ጋር ታስቀምጠውና ከዛ በኋላ ከሌላ ሀገር ኢትዮጵያ ውስጥ እንደዚህ ነገር ይበዛል ማለት የሚለውን ነገር ንገረንና ከዛ በኋላ ጥያቄውን ደግሞ ታቀርባለህ ማለት ነው።
ጥያቄን እስካሁን ባናቆም ቢያንስ ግን መውረድ ስለሚኖርብኝ WHO ያወጣው ሪፖርት ነው አይ ቲንክ ኦር አምናሹር ግን አንብቤዋለሁ 38% የሚሆኑ የኢትዮጵያ ሴቶች ስቲል ነው ከአንደር ኤጅ ነው የሚዳሩት። ከሌላው ሀገር ይሄንን ማነጻጸር ይቻላል which is obvious ቁጥሩን ያወራው በድፍረት ባልናገርም ችግር የለም እኮ ሰው ሄደና አሁን ጭቆና የሴት ልጅ ጭቆና አሁን የጋብቻ ላይ ብቻ ትኩረት አድርገህ የምታወራ ከሆነ እሱ ሌላ ነው። ጭቆና ላይ ከሌላው ሀገር በተለየ ሁኔታ ሴቶች እንደዛ ይደረጋሉ የሚል ነገር ካለ አምጣውና ከዛ በኋላ ጥያቄ ይሄንም ደግሞ አብራያ ይዘት ጠይቀናል። እስካሁን አልጠየቅንም አክቹአሊ ግን እሺ አንተ ጥያቄ ልጠይቅህ ከ18 ዓመት በታች ያሉ ሴቶች ለትዳር ቢዳሩ ጭቆና ነው ብለህ ታስባለህ? ኦኬ ከህግ አንፃር ካየኸው ስለማይፈቀድ አይቻልም ብዬ ነው የማስበው። ከህግ አንፃር ካየኸው ከክርስትና አንፃር እኔ እስከማውቀው ድረስ 18 ዓመት ካልሞላት እንደው አይቻልም ተብሎ የተደነገገ ነገር በሃይማኖት ደረጃ አላውቅም። ከስንት ዓመት በታች ሲሆን ነው ጭቆና? አይ ኖ ይሄ እንደዛ አላ እንትን እድሜውን እንደዛ ተብሎ ግድብ የተደረገ ነገር የለም። ኦፍ ኮርስ የሆነ አርሊ ኤጅ ላይ ማግባት አትችልም። የሞራሊቲ ጉዳይ ከሃይማኖት ዘሎ እሱን እንግዲህ አሁን እንትን ማለት አልችልም። የእድሜ ገደብ የዚህን ዓመት ብዬ መናገር አልችልም። ግን እንደው በትንሹ ካየ ነው ግን ከ15 በላይ ምናምን ብትሆን መልካም ነው። አሁን እንደዛ ይቻላል አይደለም። አሁን እኛ ሀገር እንደዛ ይቻላል እያልኩኝ አይደለም። አሁን ላይ ከ18 ዓመት በላይ ነው ኦፍኮርስ ህጉም የሚለው ያንን ሲሉ ነው ማለት ነው። ስለዚህ ከ15 ዓመት በታች ጋብቻ ቢደረግ ሴት ልጅ ላይ ጀንደር ቤዝድ የሆነ ከ18 በታች ጀንደር ቤዝድ የሆነ ቫዮለንስ ነው የሚለው ያስማማናል ማለት ነው ካንተ ፐርስፔክቲቭ። አሁን ከሀገሩ ህግም አንፃርም ከ18 ዓመት በታች ከሆነ አዎ ስለማይቻል ማለት ነው። አሁን እንግዲህ ጭቆና ተብሎ ይገለጻል አይገለጽም። እኔ አሁን እንደዚህ ሎድድ የሆኑ ዴፊኒሽኖችን ምናምን መስጠት አልፈልግም። ግን በቃ አይቻልም የሚለው በቃ አንዱ ጭቆና ተብሎ ይተረጉም አይተረጉም አንተ ነው የምትሰጠው ወይም WHO ጭቆና ብሎ ከተረጉመው ወይ አንተ እሱን ታሳየናለህ ማለት ነው። አንተ ካልተስማማህበት ምንም አይጠቅመንም። አሁን እንደ ክርስቲያን ነው እየጠየቅኩ ያለሁት። እንደ ክርስቲያን የ10 ዓመት ሴት ልጅ በቤተሰቦቿ ብትዳር ጭቆና ነው ብለህ ታስባለህ ወይስ አታስብም ነው ጥያቄ? ፐርሰናሊ እንደ አንድ ክርስቲያን ጭቆና ነው ብዬ አስባለሁ። የ10 ዓመት ህፃን ልጅ ብትዳር አደገኛ ጭቆና ብዬ አስባለሁ። ስለዚህ ኢትዮጵያ ውስጥ ሪላቲቭ ቱ አዘር ካንትሪስ አንደር ኤጅ ሜሬጅ በጣም የተስፋፋበት ሀገር ነው። አሳየን አምጣና የ10 ዓመት ልጆች ይጋባሉ ምናምን የሚልበትን እስቲ ያሳየን። እሺ አንደር ኤጅ ሜሬጅ ምን ያህል እንደሆነ ኢትዮጵያ ውስጥ ኦልሞስት 40% አካባቢ ነው ይችላል። አንደር ኤጅ ማለት 10 ዓመት አይደለም ማይ ብራዘር። ግን አምጣው የ10 ዓመቱን ስፔሲፊካሊ እንደዛ ብለህ ስለጠየቅን እስቲ አምጣውና አሳየን። ዝም ብለህ መጀመሪያ ክፈተው በቃ እና ከዛ በኋላ ብናወራ ይሻላል። አንዴ ውጣና ማስረጃውን ይዘና አይወጣ ለምን ይወጣል? ቆይ እንዳይወጣ ሲሱይ እዚሁን ቢግ ሚች እዚሁንና በል እንትኑን ብቻ ስክሪንሻት ማድረግ ነው። ስክሪንሻት አድርገው እዚሁ ጋር ለጥፍ። ካሜራ መክፈት የሚችል ሰው ካለ ዌብሳይት ነው ልነግረው እችላለሁ። የወርልድ ሄልዝ ኦርጋናይዜሽን በሴቶች እና በጀንደር ቤዝድ ቫዮለንስ ላይ ያወጣውን የኢትዮጵያ ዳታ ወይም ደግሞ የ2019 ምንድነው ሰርቬይ አለና የተካሄደ ሰርቬይ ዲሞግራፊክ ኤንድ ሄልዝ ሰርቬይ ኦፍ ኢትዮጵያ ሚል ኢዲኤችኤስ ሚል ዳታ አለና ዩ ካን ቼክ እሱ ላይ ገብታችሁ 23% ኦፍ ውመን ከ19 እስከ 15 እስከ 49 ያሉ ሴቶች ፊዚካል ቫዮለንስ ይደርስባቸዋል። 10% ሴክሹዋል ኤክስፒሪየንስ ሴክሹዋል ቫዮለንስ ይደርስባቸዋል። 7% ደግሞ ባለፉት 12 ወሮች ሴክሹዋል ቤዝድ የሆነ ጥቃት የሚደርስባት ሀገር ነች። አንተ ቅድም በተናገርክበት ሂደት መሰረት ሁሌም የምጠይቀው እኔ በዚህ ጉዳይ ሲነሳ የምጠይቀው ሶሉሽን ብላችሁ የምታመጡት ነገር ምንድን ነው ብዬ ነው የጠየቁት። አንተ ቅድም ስትናገር ምን ብለህ ነው የተናገርከው? አንድ ሰው ክርስቲያን ከሆነ አንድ ሰው ጥሩ ክርስቲያንና የቤተ አንዴ ቆይ አሁን ያልከንን ማለት ከፍ አድርጉትና አንዴ ስለምን እያወራ እንደሆነ እንዲገባን። ኦኬ ሲሶ ካሜራ መክፈት የምትችል ከሆነ መክፈት ትችላለህ። እኔ መክፈት ስለማልችል ስክሪንሾት አላደርግልህ። ይኸውልህ አሁን ክርክር ሳይሆን ነገር ያለው ፌማ ካለህ እስቲ አንዴ ግባ ፕሊዝ። ፌማ መግባት የምትችል ከሆነ ዌብሳይቱን ልክልሃለሁ፣ ትከፍትላችኋለህ። ፌማ መግባት ትችላለህ። ፌማ የሚገባ ከሆነ መክፈት ትችላለህ። አዎ
ሲስ ፌማን አስገባው እና ዳታቤዝ የሆነ ንግግር ከሆነማ ዳታቤዝ እናደርገዋለን። ኢሳኮር አንዴ የጀንደር ስተዲ ውስጥ ታገኘዋለህ። አኬ ባጭሩ በሃርድ ኮፒን የማሳየት እንችላለን። ችግር የለም አሳዩንና በሉ። ከዛ በኋላ ጥያቄያችሁን አቅርቡ። ኢትዮጵያ ውስጥ እንደዚህ አይነት ቫዮሌሽን አለ። ኦኬ አለ። አዎ ዘንዋት እና ምን የሚለውን አብረን የምናየው ይሆናል ማለት ነው። መጀመሪያ ግን እሱን አሳዩንና እንጀምር። እሺ ፌማ ለምን ይሄ አሁን እኮ በጣም ቀላል እኮ ነው። ስክሪንሻት አድርገኸው ካሜራ ሳትከፍት እኮ ዝም ብለህ እንትን ብቻ ማድረግ ግሪን ስክሪን ማድረግ እኮ ነው። ግን ይቅርታ ማለት ጥያቄያቸው ምንድን ነው ሲስ? ጥያቄያቸውን ያው ከዛ በኋላ ልንሰማ ነው እንግዲህ። እስካሁን አላወቅነውም እኮ አክቹአሊ ጥያቄያቸውን ገና ያው ጥያቄያቸውን ግን ጥያቄውን ግልጽ ጥያቄውን ይኸውልህ እኔ ስፔሲፊካሊ እንትን ልበልህና ቢግሚሽ አንዴ ቀደም ሲናገር ስለነበር ነው ኢትዮጵያ ውስጥ ኦኬ እሺ ስለዛ ችግር የለውም ማለት ይኸውልህ ማስረጃው ይቅር አይደለም። ይኸውልህ እኔ ዳታውን ልነግርህ እችላለሁ። የ2019 አንዴ ልናገር አኪ ከቀደም ጀምሮ እያወራ ስለነበር ልናገር 2019 የኢትዮጵያን ዲሞግራፊክ ኤንድ ሄልዝ ሰርቬይ ኢዲኤችኤስ የሚባል ዳታ አለ። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ካሜራ መክፈት ስለማልችል ነው እንደዛ እያልኩ ያለሁት። ማን ነው ያወጣው? ማለት ወርልድ ሄልዝ ኦርጋናይዜሽን ላይ ነው ያለው። ይሄ ሰርቬይ የሚደረግ ነው። ላይክ ኢትዮጵያው እንተማተል ከሆነ ቆይ አንዴ ያገባሉ ሴቶች አለ። ቆይ አንዴ መጀመሪያ ይኸውልህ ኢዲኤችኤስ ምን አይነት ዳታ እንደሆነ ሰማይ። ቆይ ወንድሜ እንግዲህ ያው ካልተግባባን ካልተሰማማን ምንም ጉንጭ አልፋ ክርክር ነው የሚሆንብንና የ10 ዓመት ህፃን ልጆች እንደው በኢትዮጵያ ውስጥ ብዙ ይጋባሉ ብሎ ነው ክርክራችን። እሱ ስለሆነ አሁን ደግሜች ወንድማችን የ10 ዓመት ህፃን ልጅ ብሎ ስፔሲፊካሊ የሆነ የእድሜ ቁጥር ስለጠራ ለዛ ነው አሁን አኬ ሐሳቤን ወይ አልተረዳኸኝም ወይ ደግሞ ሐሳቤን ስትሮማን አድርገኸዋል። ስፔሲፊካሊ የ10 ዓመት ብቻ ሳይሆን አንደሬጅ አንደሬጅ ማለት ስንት ዓመት ነው? 10 11 12 13 14 15 16 17 ዓመት አንደሬጅ። እሺ አሁን አንደሬጅ ሲሉ እነሱ የ10 ዓመትን የሚያጠቃልል እንደሆነ በምን አወቀ? የ17 እና የ16 ዓመት ልጆች ቢሆንስ? ኦኬ እሱን ስፔሲፊክሊ የ10 ዓመት ብቻ ነው የ11 ዓመት ብቻ ነው የሚል የለም። አይደለም ይኑር አይኑር ራሱ ታውቃለህ። ብቻ የሚሮን ተሆነ ቼክ ማድረግ ይችላል። ቼክ ማድረግ ይችላል። አሳየን። ከስንት ዓመት በታች እንደሚል ቼክ ማድረግ ይችላል። ምንም አያገናኝም። አሁን ቆይ የተባለ ነገር እሱን ግልጽ ላድርግ ጥያቄውን እንትን አሁን ይኸውልህ ወዴት እንለፍ መሰላችሁ? እኔ ማስረጃ የሚጠየኳችሁ ለምንድን ነው? ጥያቄዎቹ ሲመጡ ከማስረጃ አንጻር የሚጠየቁ ጥሩ ነው ከሚለው አንጻር ነው። አሁን እንግዲህ ምንድነው በተለያየ ምክንያት ማስረጃውን ልታመጡ አልቻላችሁ። ስለዚህ አሁን ምን ታደርጋላችሁ? ልጠይቁ የፈለጋችሁትን ቢሆን ራሱ ብለን እንደው 70-80% እንደው ቫዮሌሽን ይደርሳል ብለን የምናስብ ከዛ በኋላ ምንድነው ጥያቄያችሁ? እሺ ምን አንድ ጊዜ እኔ ላውራ። የኔ ነበር ጥያቄው የኔ ነበር። አንዴ ቢግሚሽ የህዊ እስቲ ጥያቄውን ማስቀምጣሽ በዚህ ሀሳብ ነው የምትሰራው። ጥያቄው ምንድን ነው? ጥያቄያቸውን ይጨርሱና እነሱ ትክክለኛውን ክርስትና እሺ ቀጥል። ቀደም አኬ ሐሳብህ ምንድን ነበረ? ክርስትና ባይ ኢትሰልፍ የሴቶች እኩልነትን ያስከብራል። ማርያም የአምላክ እናት ናት። ስለዚህ ክርስትና ባይ ኢትሰልፍ ለሴቶች እኩልነት በቂ ነው የሚል ሐሳብ ስታንጸባርቅ ነበር። አልሰማኸኝም? በዚህ መልኩ ስናገር አልሰማኸኝም? ነፋስ እየገባብህ ነው። እስቲ እንትን አድርግ በኤርፎን ከሆነ ወይ ምናምን። በዚህ መልኩ ስናገር አልሰማኸኝም? ግን ቀጥል። ለማንኛውም እሺ ክርስትና የሴቶችን እኩልነት ለማስጠበቅ በቂ ከሆነ እሺ አርሊ ክርስትናን እንደተቀበለች ኢትዮጵያ ከሌሎች ሀገሮች አንጻር ፎር ኤግዛምፕል ኖርዌይን ማንሳት እንችላለን። እሺ ኦልሞስት 55-60% አማኞች የሆኑበት ሀገር ማለት ነው። ከዛ አንጻር ጀንደር ቤዝድ ቫዮለንስ ኢትዮጵያ ውስጥ ለምን በዛ? እሺ በአጭሩ ልመልስ። በመጀመሪያ ደረጃ ኖርዌይ አሁን አይደለም ኤቲስቶች የበዙት አሁን አይደለም።
አስቀድሞ ክርስቲያኖች የነበሩ አሁን ወደ ኤቲዝምነት ምንድነው ኤቲዝም በጣም ያደገባት ሀገር ናት። ስለዛ ምንድነው ክርስትናን ቀደም ብሎ መቀበሉ በራሱ ከሆነ ነገር ይታደጋል። በራሱ ዝም ብሎ እንደዚሁ ማለት አይደለም። ክርስትና እኮ ዝም ብሎ እንደዚሁ ሰዎች ተሸክሞት የሚሄዱት የሆነ ዝም ብሎ እንደ አይዲዮሎጂ ወይ የሆነ ነገር እኮ አይደለም፣ የሚኖር አይነት ህይወት ነው። አሁን ቅድም መልሼው ነበር ምን ብዬ ነበረ? ታዲያ ይሄን ራሱን ጥያቄ እኮ የሆነ ሰው ጠይቆ ነበር ከዚህ በፊት እንግዲህ አልሰማሁም እንጂ ችግሩ ምን ተብዬ ተጠይቄ ነበር መሰለ? ኦኬ ክርስትናን ማስተማር በራሱ ኦኬ ይሳኮር ነው ራሱ ይጠይቀው ራሱ ወንድም ይሳኮር የጠየቀውን መልሰ አሁን ደግመ ጠይቀኝ። ምን ብሎ ነበር ይሳኮር? ሰው ክርስትናን ስለተማረ ብቻ እና ክርስትናን በደንብ የሚያውቀው የሚረዳው ምናምን የሚኖረው አይነት ከሆነ እንደው በቃ ይሄ ሴቶችን መጨቆኑ ምናምን ነገር እየቀረ ይላል፣ ይሄ ነገር ይቀረፋል ብለሃል እና ታዲያ እስካሁን ለምን ሳይቀረፍ ይኸው ምን አሁን ነው እንደ ክርስትና መማር የተጀመረው ብሎ ጠይቆኝ ነበር። አይተዋል። ተመሳሳይ ነገር ነው ካንተ ጋር ይጠይቀው። ስለዚህ አንዳችሁ ስትጠይቁ ሌሎቻችሁ የሚመለሰው መልስ ደግሞ ሌሎቻችሁ ኮምፓራቲቭ አድርጌ ነው ሪላቲቭሊ ነው የጠየቀው። ችግር የለም ከሌሎች ሀገሮች አንፃር ነው እየጠየቅኩ ያለው። ክርስትናን እንደ ኢትዮጵያ ከማይቀበሉ ሀገሮች አንፃር ነው የጠየቀው። ችግር የለም። ቅድም የመለስኩት መልስ ምንም አሁን ይሄ የፈለከውን ሀገር አምተ በደረደርም እሱን ሁሉ የሚመለስ ነበር አብሮ። እሺ ኖርዌይ አልክ። ኖርዌይ አስቀድማ የክርስቲያን ሀገር ናት ማለት ክርስቲያኖች ምናምን ያሉባት ሀገር ነበረች። ካቶሊክም ይሁን ፕሮቴስታንትም ይሁን የበዛበት ሀገር ነበረች። አሁን እንደዚህ ሆናለች። ኦኬ እኛ ሀገር ክርስቲያን ይበዛል። አዎ ክርስቲያኖች ብዙ ናቸው። ግን በህይወታቸው ግን ክርስቲያኖች የሆነ ወቅት ላይ ግን ሊዳከሙ ይችላሉ። ይሄ ምንም ግልጽ ነው። በአንድም በሌላም ምክንያት በተለያዩ በፖለቲክሱም በምኑም ችግር በኢትዮጵያ ውስጥ ምንም እንኳን ክርስትና ቀደም ብሎ የመጣ ቢሆንም የሆነ ሰዓት ላይ ግን እየተዳከመ ሊመጣ ይችላል። ምኑ የሰዎች ኑሮ ህይወታችን እየተዳከመ ሊመጣ ይችላል። እየተዳከመ ስለመጣ ምን እናደርጋለን? አይ ነው መዳከም የለብንም በሉ ወደ እግዚአብሔር እንመለስ፣ ንስሐ እንግባ። ይሄ አስቀድሞ በአይሁዳውያን ዘንድ መዳከም ይታይ ነበር። አሁን ክርስትና ከመጣ በኋላም ደግሞ በክርስትና ውስጥ የሚኖሩ ሰዎች አንዳንድ ጊዜ በእንደዚህ በዓለማዊነት ምናምን የመወሰድ ነገር ሊታይ ይችላል። ስለዛ ምንድነው የእርሰን ኃላፊነቱ? አሁን ሰዎች በንስሐ ወደ እግዚአብሔር እንዲቀርቡ፣ እሺ ወደ ቅዱስ ሚስጥር እንዲጠጉ፣ ወደ ቅዱስ ቁርባን ከቅዱስ ቁርባን እየተካፈሉ ጌታ ኢየሱስን የመምሰል ክርስቶስ ኢየሱስን የመምሰል ህይወቱን እንዲኖሩ ታደርጋለች። ሰው እንደዚህ ካደረገ ጥቃት በተአምር አይኖርም፣ የሴት ልጅ ጭቆናም አይኖርም። አሁን እያልኩ ያለው እሱ ነው። የሌላ ሀገሮችን ብታመጣ እንዳልኩ ጭራሽ እነሱ ከክርስትና ወደ ኤቲስትነት እየተቀየሩ መተውሉ ጭራሽ ብሰው ማለት ነው። ወደ ውጭ ሴት ትሄድ ግን ገና ከጅምሩ ግን ማለት ነው ገና ከጅምሩ ግን ኖርማል ጠንካራም ደግሞ ብታይ ደግሞ እንደው በኋላ ላይ መቶ ክርስትናው ከሆነ ጊዜ በኋላ መቶ ግን ጠንካራ ብታይ እሰየው። በቃ እነሱ እዛ ጋር ጠንካራ ሆናል። እዚህ ጋር ድክመት ካለ ደግሞ በደንብ እየተሻሻልን መሄድ አለብን። የምንሻሻለው ከሃይማኖት አንጻር አይደለም። ሃይማኖታችን በቃ አለቀ፣ ሁሌም ጥርት ያለ ነው ማለት መፍትሄ እየሰጠህን አይደለም። ጥሩ ክርስትና አይደለም። ይኸውልህ አንዴ ቀጥሎ የሚሆነው ጥያቄ ይሄው ዳታ ብለህናል፣ ዳታ አቅርበንልሃል። አሁን የጠየቅንህ ነገር ስፔሲፊካሊ መፍትሄ ብለህ የምትሰጠው ነገር ምንድን ነው? ክርስትናው በሰዎች እጅ ላይ ዲፔንድ የሚያደርግ ከሆነ በሰዎቹ ክርስትናን የመከተል መንገድ እስቲ እንጨርስ። እስቲ እሺ ቀጥል። እሺ በቃ ጠይቀኝና ያልተረዳኸውን ነገር ልንገርህ። ያልተረዳኸውን ነገር ያመጣኸው ምንድን ነው? ይኸውልህ ዳታ ብለህ ጠይቀኛል አይደል? እስቲ አሳየን። ምን እስቲ ያለው እዚህ ላይ ያው ከስር ያለው ማንበብ ትችላለህ። በወይን ጠጅ የተደረገበት ዳታውን ያሳያል። እኩስ ምን ይላል? ቀደም ያነበብኩልህ ነው። እኩስ ምን ይላል? እንግዲህ አሁን ይሄ ቀደም 10 ዓመት 11 ዓመትም ይኖራል ምናምን የተባለው የቱ ጋር ነው? ስለሱ አይደለም እያወራን ስለ ሜሬጁን ተው። ኢትዮጵያ ውስጥ ቻይልድ ሜሬጅ የለም ብለህ የምትነግረን ከሆነ አላልኩም። ምን እንደዛ እኮ እንደዛ ተው ነው አለ ያልነህ ምን እንደሆነ ታውቃለህ? ያኛውን ተው ነውና ዳታ አቅርቡ ባልክበት ወዳጄ አንዴ ፕሊዝ እኩል አናወራ እንዴ። ሌላ ሰው ነው እንደሚሰማው እናንተ እኮ ነው እየተሰማማን ምን ነው። ቢግ ሚች የሆነ ነገር እያወራ አንተ መሀል ላይ መተህ ዝም ብለህ ማንንም ሳታስፈቅድ ዝም ብለህ ገባህና ምን አድርግ እና ታያለህ ምናምን ማስረጃ ምናምን ብለህ ቀወጥከው። ኦኬ ዘን አልቀወጥኩም። ሚስ ካራክተራይዝ አታደርግ ሰው። አይ አሁን እኮ ቅድም እያየነ ነበር ብራዘር፣ በጣም የሆነ ራሽ ውስጥ እንዳለ አይነት ሰው ሆነ ነው የገባኸው ራሱ እና ኦኬ እሺ ነው እሺ አሳዩ ተባለ። ሌላ ሰውም ጠራ። አንዴ ፕሊዝ ልጨርስ። ዳታ አልከኝ። ይኸውልህ ዳታ አልከኝና ይኸውልህ ዳታ ተቆራረጠብህ ጭምር ነው እየተቆራረጠብህ ነው ወንድም። ስለዛ እንትን እንዲልም አንዴ ቆይ ተረጋጋ። ከይቅርታ ጋር ማለት ነው። ከትልቅ ይቅርታ
በግምች እያወራ የነበረው ነገር አለ። አንተ አወጣለሁ ብለህ መጣ አይደል? ዘና አወጣለሁ ብለህ ከመጣ የምታወጣው በግምች ሲናገር የነበረው ነው። ሌላ ነገር ይዘህ ከመጣ እኔ ምን አገባኝ? ሌላ ነገር ይዘህ ከመጣ ማለት ነው እንዴ? አስቀድሞ እየተነጋገርን ያለንበት ነገር ውስጥ እኮ ነው መጣ ማስረጃ አለኝ ብለህ ያወጣው። ስለዚህ አሁን ለተናገረው ነገር ማስረጃ የለኝም ካልክ እሱን ተወውና አሁን እኔ መልስ ሰጥ ዝም ብለህ ስማና ከዛ በኋላ ሐሳብን ታጋራለህ። እሺ እና እኔ አሁን አንድ ጊዜ እኔ ላውራ። አንዴ ቆይ ሐሳብ ሳይጠቃለል እንትን አትበሉ ፕሊዝ፣ ከትልቅ ይቅርታ ጋር ማለት ነው። እኔ ኢትዮጵያ ውስጥ ሴክሹዋል ቫዮሌሽን የአንደሬጅ እንትኖች ምናምን እንደዚህ ነገሮች የሉም አላልኩም። ግን ከሌላው ዓለም የኛ ነው አስከፊው የሚለው እሱ ትንሽ አደገኛ ክሌም መስሉ ስለታየኝ ይሄን ነገር ከየት አግኝታችሁት ነው? ከሌላው ዓለም አንፃር የኛ ሀገር ነው እንደዛ የሚለው ትንሽ ከበድ የሚል ክሌም ይመስለኛል። ከየት አመጣችሁት ነው? እሱ አሁን የኔ ጉዳይ አይደለም እውነቱን ለመናገር አሁን ላይ እሱ አሁን ካነሳን ወደ ስከር ዳይሬክት ላይ የሚገናኘው ቀጣዩ አንዴ ማን ኦኬ እሺ ምንድነው ጥያቄ ሆኖ የሚነሳው እንግዲህ ቀጣይ ነው። ለምንድነው ክርስትና እያለ እስካሁን ለምንድነው ይሄ ነገር ያልተቀረፈው? በታኒ ታርጌላታለሁ አጣው ነው ሚት ማድረጊያውን የሲስ ቤት እኮ ሚት ማድረጊያው ፊት ለፊት ላይ የለምና እሺ ኤኒዌይስ ክርስትና እያለ ይሄን ሁሉ ዘመን እንዴት ይሄን ነገር አልቀረፈም የሚል ነገር ተነሳ። አንደኛ ኢትዮጵያ ውስጥ ያለው ክርስቲያን ብቻ አይደል ምንም እስልምናም አለ እንግዲህ ሌላውም ይኖራል። በየቦታው ያለ ደግሞ የባዕድ አምልኮም ደግሞ ይኖራል። የመጀመሪያው እሱ ነው። ሲቀጥል ግን በክርስትና ውስጥም ግን ሰዎች በህይወታቸው ሊዳከሙ ይችላሉ። መውደቅ መነሳት ይኖራል። ስለዚህ ሰዎች በክርስትናቸው ውስጥ መዳከም ሲጀምሩ ከቅዱስ ቁርባን ህይወት ሲርቁ የቤተክርስቲያን ኃላፊነቷ ምን ይሆናል? ልጆቿ ሁሉ ሰዎች ሁሉ ወደ ቅዱስ ቁርባን ህይወት እንዲመለሱ ማድረግ። ይሄ የቤተክርስቲያን ኃላፊነት ይሆናል ማለት ነው። ስለዚህ ምንድነው አሁን ቅድም ያልኩት እኔ ምንድነው ሰዎች እንደ ወደ ኃጢአት የሚያዘነብሉ ከሆነ የምናዘነብል ከሆነ ሴቶችን የሴቶች መጨቆን ምናምን ነገር የሚታይ ከሆነ በተለይ በክርስትና ውስጥ ሆኖ ሰው እንደዚህ የሚያደርግ ከሆነ ያለን ነው ምን ማድረግ በጣም በቂ ነው አልኩኝ። ሰዎች ወደ ቅዱስ ቁርባን እንዲቀርቡ ማድረግ በጣም ትልቅ ነገር በቂ ነው። አንድ ሰው ወደ ቅዱስ ቁርባን ከቀረበና ቶሎ ከቅዱስ ቁርባን እየተቀበለ የሚኖር ከሆነ ሴቶች ልጆችን እየወጣ ሲላከፍ አይውልም ነው እያልኩ ያሉት አይደል? ቅድም አይውልም። ግን መልስን ስላገኘሁት ፎሎ አፕ ኩዌስችን አለኝ። ያው ሰዓትም ስለሌለ አጠር እናድርገው ብዬ። ስለዚህ አይ ቲንክ ስንት ሺህ ዓመት ነው ክርስትናን ኢትዮጵያ ከተቀበለች? ብዙ ሺህ ዓመት። ስለዚህ ይሄንን ሶሻል ኢንጀስቲስ ለማስፈን 3000 እና 4000 ዓመት ክርስትናን እንደተቀበለች ሀገር መልስ ካላገኘን ሌላ ቆይ let me finish ሌላ ስትራክቸራል የሆነ ሙቭመንት ማስፈለጉ አስፈላጊ ነው ማለት ነው። አሁን ፌሚኒዝም የምንለው ማለት ነው። እሺ ለቀጥል። አሁን እሺ እዚህ ጋር በስተት የተረዳው ነገር ምንድነው? በቤተ ክርስቲያን ውስጥ ለምሳሌ ጌታችን ኢየሱስ ከመጣ በኋላ እሺ በኢትዮጵያ ውስጥ እሺ እንግዲህ አሁን ኦፊሻሊ የኢትዮጵያ ሃይማኖት እንኳን ሆነ የመጣው 4ኛው ክፍለ ዘመን ላይ ቢሆን ክርስትና ከዛን ጊዜ ጀምሮ እስካሁን ድረስ በዚህ ሁኔታ ውስጥ ቀጥለናል እያልን አይደለም። እንደነዚህ አይነት ነገሮች የሚመጡት በዘመናት ውስጥ ቀደም እኮ ነበር። በፖለቲክሱም በምኑም የሆነ መሳነፍ ውስጥ ሊገባ ይችላል። በተለይ አሁን እዚህ በደርጉም በምኑም የሆነ ሃይማኖት ጠል የሆኑ አንዳንድ ነገሮች ሲነሱ ምናምን ነገር በተለያዩ ድክመቶች እንደዚህ አይነት ነገር ወደ ህዝብ ውስጥ ሰርጎ ሊገባ ይችላል። ያ ነገር ደግሞ መቀረፍ አለበት ነው እንጂ ለዚህ ሁሉ ዘመናት እንደዚህ ሆነን እኮ ኖረናል እያልኩኝ አይደለም። ስለሱ አይደለም የሚተወራው። አሁን ባለንበት ሁኔታ ግን ተሳንፈናል። እየተሳነፈን ስለሆነ እንመለስ ነው። ሲቀጥል ኢትዮጵያ ውስጥ ያለው ኦርቶዶክስ ብቻ አይደለም ወይም ክርስቲያን ብቻ አይደለም። ሌሎች ከክርስትና ውጭ ያሉ እኮ በርካቶች አሉ። ስለዚህ ዝም ብለህ የክርስቲያን ነገር ብቻ ልታደርገው አትችልም። ከክርስቲያን አንፃር ብቻ ግን ንገረኝ ካልከኝ ግን ከዛን ጊዜ ጀምሮ ክርስትና በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ እንደዚህ ሆነ ኖረናል እያልኩኝ አይደለም። የሆነ ጊዜ ላይ ነው እንደነዚህ አይነት ቀውሶች በቤተክርስቲያን ውስጥ የሚገቡት። በቤተ ክርስቲያን ውስጥ የሚገቡ ቀውሶች በዚህ መልኩ ደግሞ እየተቀረፉ ይሄዳሉ ነው ዳሴት። ኦኬ እኔ ሐሳቤን ግን የተረዳኸኝ አይመስለኝም። ቢግሚስ ቀደም የመለስክልኝ ለኔ ነው። ክርስትና
የሚከተል ስለሆነ ነው። ኧረ እዚሁ እህቶችን እንዳናፈን እዚሁ ሌላ ማፈን። እሺ አይ ለማፈን አይደለም ከኔ ጋር ነው የተነሳው። ለዛ ልጠይቀው ነው አንዴ ሲስ ይኸውልህ አኬ ተረድቻለሁ። ክርስትና ቅድም መልሰዋል እኮ ክርስትና ድሮ የነበረውና አሁን የነበረው አንድ አይደለም። ክርስቲያናዊ ስነ ምግባር ቅድምማ መልሼዋለሁ። ቢግሚች ደግሞ እየሰማሁ ሰላም ደግሞ ቆይ እሺ አይ እኔም በዛው እኮ ልጠይቅ ነው። ክርስቲያናዊ እንትን ተግባሩ ወይ ደግሞ ፈራ ፈጣሪ ስለሌለ እንዳልኩ አፈጻጸሙ ስለደከመ በክርስቲያናዊ ማንነት ስለደከምን ነው ተብሎ ከታሰበ አንድ ነገር መቼ ነው የሚጠነክረው? በተደጋጋሚ ብለዋል። ለምሳሌ ቅድም ያነሳው የ1960ዎቹ ዘመን ሶሻሊዝም መጥቶ እምነት በተዳከመበት ዘመን የነበረው ቫዮለንስ አሁን ካለው የተሻለ ነው። የሚገርምህ በዛ ዘመን በአንጻራዊነት የለም ይባላል። እንደው በአንጻራዊነት ኢትዮጵያ 17 ዓመት ነው አይደል እምነት አልባ ሆነች። እሱንም አይደለም እምነት አልባ ሆነች ወይ ደግሞ እምነት አልባነት ተሰበከ ተብሎ በሚባልበት 17 ዓመት የአብዮት ዘመን ውስጥ የተሻለ ነው አሁን ኢትዮጵያ ሃይማኖተኛ ሆና ካለው ነገር አንፃር። ሲቀጥል ደግሞ ኦኬ እሺ ተሰብኩ ሰዎች ወደ ቁርባን ሲመጡ በምን የተሻለው በዳታ ቅድም እኮ አወራን አይደል? ቫዮለንስ አልኩ አሁን ያለው ቫዮለንስ አለ አይደል? አሁን እሱማ ዝም ብለህ በዳታ ምናምን ስላለ ዳታ እኮ የላችሁም። ዝም ብሎ እንደዚህ ዳታ የምትሉት አሁን እሱን ሳይሆን ይሳኮር የዛን ሰዓት የነበረውና አሁን ያለው ክርስትና ያኔ ይሻላል ያልከው በምንድን ነው ይሻላል ያልከው? ክርስትና አይደለም ያልኩ ያኔ ክርስትና በተዳከመበት ዘመን ብላ አነሳ። የደርጉ ዘመን ብላ ያልከው 17 ዓመት ገቢው ዘመን እሱን የተሻለ ያልኩ ከሴቶች ጭቆና አንፃር አሁን ካለው ጭቆና አንፃር በዛ ዘመን በጣም የቀነሰ ነበር። እንደውም ይሄ አማኝነት በተሰበከበት ዘመን ሃይማኖት አይጠቅምም በተባለበት ዘመንና ሰዎች ኮንሺየስነሳቸው በጨመረ ቁጥር በጨመረበት ዘመን የነበረ በጨመረበት ዘመን እንደውም ከፍቶ ነው የተገኘው ነው አንዱ። ሁለተኛው ደግሞ በተደጋጋሚ ያነሳው ነው በክርስትና ተዳክሟል። በክርስትና ስለተዳከምን ነው። የትኛው ሀገር ነው እሺ በክርስትና ጠንካራ? አኬ ቆይ በክርስትና ጠንካራ የምትለው ነገር አንሳልንና ያና እዛ ሀገር ላይ ያለውን የቫዮለንስ እንየው፣ ያለውን ጭቆና እንየው። የት ሀገር ነው? አንድ ሁለተኛ ነገር ደግሞ እሺ በክርስትና እስኪጠነክር ድረስ ክርስትና ብቻ እያስተማር ክርስቲያኑ ክርስትና ገብቶት የሴቶችን ጭቆና ተረርቶ ከዛ እንዲርቅ ሴቶቹ ምን ማድረግ አለበት? መጠበቅ ነው ያለባቸው። ቁጭ ብሎ ተጨቋኟ ቁጭ ብላ መጠበቅ ነው ያለባት። ክርስቲያኑ ፈራ ፈጣሪው እስኪጨምር ድረስ ክርስትናው ከፍ እስኪል ድረስ ዝም ብላ ነው መቀመጥ ያለባት። የቅድም የቢግሚች ጥያቄን በዚህ አድርገው ስትራክቸራል የጎንዮሽ ትግል ሳያስፈልገውም ወይ ማን አለ አያስፈልግም? ማን አለ? እስቲ መች ነው አያስፈልግም ያልኩት? ክርስትናን ብቻ ብንሰብክ በቂ ነው አለ። ክርስትና ብቻ ብንሰብክ ክርስቲያኖችን ወደዚህ ማምጣት ይቻላል። አዎ ግን ስለ ሴቶች ጭቆና ተነስቶ መናገር ምናምን እንደዚህ አይነት አሁን እኔ እያወራ ያለው ስለ ሌሎች ጉዳዮች አይደለም። ለምሳሌ አሁን እየተወራ ያለው ስለ ሴቶች ጭቆና ከሆነ እዛ ላይ ብቻ ፎከስ ላድርግና እሱ ጉዳይ ላይ ሰዎችም እንደው ማድረግ አያስፈልጋቸውም የሚል ነገር ተናግሬያለሁ እንዴ? ከቅድም ጀምሮ ወይስ አትሰሙኝም? የምናገረው በጌታ ስም ከቅድም ጀምሮ እኮ ስናገር የነበረው ምንድነው? በፌሚኒዝም በኩል ጤናማ ነገር ቢነገር ለምሳሌ አለን የሴቶች የጭቆናው ምኑ ቢነሳ አለን። እሺ ከክርስትናችን ጋር የሚጣረስ ነገር ስለሌለው ሐሳቡን እንገዛዋለን። ከክርስትና ጋር የሚጣረስ ነገር ሲኖር ግን ወደዛ እንዘብጠዋለን። ለምን? ቅድሚያ የምንሰጠው ለክርስትናችን ስለሆነ። አሁን እናንተ ምንድነው የምታደርጉት? እናንተ ብቻ ሳትሆኑ በጣም ብዙዎቹ እኔ እስካየሁት ማለት ነው በየክርክሮቻችሁም በየምኑም ምንድነው የምታደርጉት? ጥሩ የሆነውን ነገር ታሳዩና ከዛ በኋላ ሌላውን ነገር ሸፋፍናችሁ ለማለፍ ትሞክራላችሁ። ነው እኛ ይሄንን አልተቃወምም። የሴቶች ጭቆናን ሰው ቢቃወም ተነስቶ ጥሩ ነው የምንለው። የምንቃወመው ከክርስትናችን ጋር የሚቃረን ነገርን የሚያስተምርን ሰው ነው። ይሄ ያኔ እንደው ክርስትና ያኔ ይሻላል ምናምን ላልከው የሆነ ነገር ሲመጣ በል ፍሩቱን የምታየው ከተወሰነ ዓመት በኋላ ነው። በዛው እኮ ሁሉም ነገር የሆነ ራዲካል ቼንጅ እኮ ላይኖር ይችላል እንዴ። ቀስ በቀስ ግን ፍሩቱ የሚገለጠው ከሆኑ ዓመታት በኋላ ይሆናል። እንደዛ እየሆነ ነው የሚመጣው። የትኛው ሀገር ነው እሺ በክርስትና የጠነከረው ላልከው ሀገራትን እየዞርኩኝ ምናምን ማየት አይጠበቅብኝም ብራዘር። እኔ የማውቀው ስለ ክርስትና ነው። ሰው በክርስትናው ጠንካራ ከሆነ የትም ሀገር ይሁን እኔ የሀገር ጉዳይ አይደለም የክርስትናን ጉዳይ ነው እያወሩ ያሉት። ክርስትና የትኛውም ሀገር ላይ ቢሆን ወጥ ነው። በሀገራቱ የሚቀያየር አይነት ነገር አይደለም። ስለዛ ዋናው ቁም ነገር ሰው ክርስትናው ላይ መጠንከር አለበት ነው ያስቀመጥነው ነገር ይሄ ነው። አረ እና ከዚህ አንፃር እንመለከት ክርስትናው ላይ ሲጠነክር መፍትሄ ይመጣል አይደለም? ማኪ
ክርስትናው ላይ ሲጠነከር መፍትሄ ይመጣል ካልክ ክርስትና ጠንክሮ መፍትሄ የሆነበት ሶሳይቲ የት ነው ነው ጥያቄ። በቃ ክርስትናው ጠንክሮ ለአንተ ሜታፎር ደጋፊ የሚሆነው የት ነው ነው? እሺ አንዴ በመጀመሪያ ደረጃ አንዴ እድል እንስጣቸው። አንዴ ገስት ላይ ያሉ ሴቶች አሉ፣ ሴቶቻችን አሉ፣ እድል እንስጣቸው። ተደጋጋሚ የሆኑ ጥያቄዎች ስለሆኑ እሺ እንግዲህ እንትን ልበለው። እሺ አንዴ እድል እንስጣቸው። አኪ ሰላም ጋይስ። እሺ በመጀመሪያ ደረጃ ፌሚኒዝም የሚለውን ነገር በጣም ሚስ አንደርስቱድ እንዲደረግ እያደረጋችሁት ነው። አንደኛ ደረጃ እኛ ራዲካል ፌሚኒስት ነን እያልንበት ያለበት ሪዝንም ይሄ ነው። እኛ የሴት ልጅ መጎዳት፣ ሴት ልጅ መደፈር፣ የሴቶች ፒሪየድ ፖቨርቲ፣ ኢኮኖሚክሊ ሴቶች መቸገራቸው የፌሚኒዝም ኢሹ አይደለም። ይሄ የሶሳይቲ ኢሹ ነው። የሶሳይቲ ኢሹ እስከሆነ ድረስ ደግሞ አንድ ሪሊጅን አካል ስፔሻሊ ኦርቶዶክስ ነኝ፣ በክርስቶስ እመራለሁ፣ የክርስቶስን ጸባይ አስተምራለሁ የሚል አስተማሪ ደግሞ የሶሻል ኢንጀስቲስን የማስተማርም ግዴታ አለበት። ዳስት ግን እሱ ምንም ከፌሚኒዝም ጋር የሚያገናኘው ነገር የለም። ራዲካል ፌሚኒስት የሆንበት ሪዝን እነን እያልንም አሁንም ወደ ራዲካል እየተቀየርንበት ያለበትም ምክንያት በምንም ሎ የትኛውም ሀገር ሰለጠነ የሚባል ሀገር እንኳ መብት የለንም፣ መብት ሊሰጠን አልቻለም። አሜሪካ ትልቅ የሰለጠነች አገር ናት እንኳ ቢባል እዚህ እንኳ መብት የላትም ሴት ልጅ። 36% of women እዚህ ሀገር ውስጥ የሚሞቱት በወንድ የተነሳ ነው። ይሄ ግን የኛ እሹ የሴቶች ብቻ ወይም የፌሚኒዝም ብቻ እሹ መሆን የለበትም ነበር። ይሄ ወንድ ሆነህም እናት አለህ፣ አባት አለህ፣ እህት አለህ፣ ይሄ ራሱ ያንተም ችግር ሊሆን ይገባ ነበረ። ግን እናንተ ኖ የሴት ናት የምትጎዳው፣ ፌሚኒዝም ነው፣ ፌሚኒስቶች ይጨነቁበት። አንድ ጊዜ ልጨርስ፣ በጣም ብዙ ሰዓት አውርተሃል ወንድ። ማን ነው እንደዛ ያለው? አንድ ጊዜ አስጨርሰኝ። መጀመሪያ እኮ ይኸውልሽ ማስረጃ እያቀረብሽ የራሷ ጉዳይ እንትን ምንድነው ፌሚኒስቶቹ ይጨነቁበት ያለው ማን ነው? የቱ ጋር ነው ያልነው? I'm talking society in general አንተን አይደለም እያልኩኛለሁ። እስቲ ሶሳይቲውም እንደዛ የሚል ከሆነ እስቲ የቱ ጋር ነው ያለው? ማን ነው ሴቶች ይጨቆናሉ? እንግዲያውስ ፌሚኒስቶች እሱን ነገር ልጠይቅህ። አሁን እኔ ባልኩት ነገር ትሪገር ለምን ተደረግ? ለየትኛው ሴት ትሪገር የመደረግ ጉዳይ አይደለም። አንድ ጊዜ ሐዋርያ አንተ ይህን ሁላ ታይም ስለ ክርስቲያንነትም ስለምንም ስታስተምር አንድ ጊዜ እንኳን ለእህቶች በመጽሐፍ ቅዱስ ይሄ አለ በመጽሐፍ ቅዱስ የሴት ልጅ መብት እንደዚህ ነው የሚባለው የሚል አንድ ያስተማርከው ትምህርት አለ እንዴ? ሲጀመር ክርስትናን ራሱን ማስተማርን በክርስቶስ ኢየሱስ ወንድም ሴትም የቱም ሁሉም አንድ እንደሆነ እኮ ነው የምናስተምረው ሁሌ። ቆንጂት ለምንድን ነው መተሽ የማትከታተዩን? እሺ የምትከታተይ ከሆነ በህዊ በመጀመሪያ ደረጃ እኔ አሁን መሀል ላይም ገብቼ ተናገርኩሽ። ለምን የጠየኩሽ ለምንድን ነው የሌለ ነገርን እያነሳችሁ እንዳለ ታስመስሉና እሱን ደግሞ ለማፍረስ ትሞክራላችሁ። እሱ አይጠቅመንም። ያለ ነገር ከሆነ እያፈረሽ ያለሽው ሶሳይቲው የቱ ጋር ነው? የሴቶች ልጆች ቢጨቆኑም መጨቆናቸው እኛን አይመለከትም። ፌሚኒስቶች ይጨነቁበት ያሉበትን እንግዲህ አሁን ማህበረሰብን እንደ ማህበረሰብ ነው እየተናገርሽ ያለሽው። የትኛው ማህበረሰብ ነው እንደዛ እየተናገረ ያለው? ፌሚኒዝም ያስፈለገበት ምክንያት ምንድነው ብለህ ታስባለህ አንተ? ኧረ ቆንጆ መጀመሪያ እሱን መልሽልኝ። አሁን ለሌለ ነገር ነው አንተ መልስልኝ ይሄንን ነገር። ፌሚኒዝም ይሄ ነገር ባይሆን ኖሮ ህግ ሴት ልጅ መብት ቢያከብር ኖሮ ፌሚኒዝም ለምን ያስፈልጋል ብለህ ታስባለህ? አንዴ ፌሚኒዝም ለምን ያስፈልጋል ለሚለው እኮ ገና ከጅምሩ ፌሚኒዝም ምን ነገርን ይዟል የሚለው ራሱ እኮ መታወቅ አለበት። ፌሚኒዝም እኮ በጣም የተለቀቀ ነው። ታዲያ እሱን ሳታውቅ ትችላለህ። አንዴ ፕሊዝ አንዴ ፌሚኒዝም ራሱን ችሎ ብዙ የተለጠጡ ነገሮችን የያዘም ጭምር እሳቤ ነው። እርግጥ ነው እንግዲህ የተለያዩ ክፍልፋዮች ቢኖሩትም እሱን ያዝ አድርጊውና አንቺ ለምንድነው ለሌለ ነገር መልስ እየሰጠሽ ያለሽው ነው? አሁን አንቺ ብቻ ሳትሆኚ ሌሎችም ሰዎች እንደዚህ ስለሚያደርጉ ለነሱ መልስ እንዲሆን ይሄን እየጠየቅኩሽ ያለው ለሌለ ነገር ስትል የሌለ ነው እንዴ? ለሌለ ነገር ያልኩት የሌለ የምትለው ምኑን ነው? እኮስ የሌለ ያልኩት ምኑን ነው? ሴት ልጅ ብትጨቆንም ፌሚኒስቶቹ ይጨነቁበት አያገባንም ነው የሚለው ማህበረሰቡ አልሽኝ።
አዎ ስለ የትኛው ማህበረሰብ ነው እያወራሽ ያለሽ? ኢትዮጵያዊ ማህበረሰብ አሜሪካ ብትል ዌስተርን ሶሳይቲ ብትል ስለ አሜሪካ ምናምን አሁን እዛው እነሱ ጋር ይወጡበትና ወደ ኢትዮጵያ እንምጣሽ። እሺ አሳይ ማስረጃ የትኛው አሳይሃለሁ ማስረጃ። አንደኛ ማስረጃ ሕፃን ልጅ ተደፍራ 25 ዓመት የተፈረደበት ሰው 4 ዓመት እየተለቀቀ ዲያቆን ዳዊት ከታች አንድ ቁጥር ተደጋጋሚ የጻፉ ስለሆነ አንዴ እሺ ይቀጥላል። ዳዊት ይቀጥላል። ቆይ አንዴ ማህበረሰቡ እንደ ማህበረሰብ ሴቶች ልጆችን ቢጨቆኑ ፌሚኒስቶች ይወጡበት አያገባንም ይላል እያልሽ ነው? አያም እያልኩ ነው። እኮስ ማስረጃ ለዚህ ስጭን፣ የሚታይ ማስረጃ። እየጠየቅኝ ያለከው ምን እንደሆነ ሊገባኝ አልቻለም። አንተ ሶሳይቲ ማስረጃ ነው እየጠየቅሽ ያለሁት። ይሄው እኔ ሶሳይቲ ምን አይነት ማስረጃ ነው? ማህበረሰቡ እንደዚህ ክሌም ያደርጋል እያልሽ ነው? አሁን አንቺ የሴት ልጅ ጭቆና እኛ አያገባንም፣ ሴቶች ብቻቸውን እየተቸሽ ያለሽ እኮ ማህበረሰብን እኮ ነው። አንቺ ሙሉ ማህበረሰብን ትተቻለሽ እንዴ? ይሄ እኮ በጣም አደገኛ እኮ ነው። በጣም አደገኛ ነው። አንተ ክርስትናን ስታስተምር ይሄ ሁላ ሰው ኃጢአት አለበት ወደ ክርስቶስ ይቅረብ እያልክ አይደል እንዴ የምታስተምረው? እሺ ቆይ አንዴ ንስሐ መግባት ያለበት ሰው ኃጢአተኞች ናችሁ የምትለው ማህበረሰብ አላልኩም። እስቲ የቱ ጋር ነው ኃጢአተኞች ናችሁ አይደል? ቆይ እንደዛ አይሰበክም። አንዴ ቆይ ተረጋጊ። ኃጢአተኞች ናችሁ እየተባለ ሳይሆን የሚሰበከው አሁን የስብከታችንን ለኛ ተተዩና በይ። አሁን አንቺ ማህበረሰብን እንደ ምንዝንም ለኛ ተው። አንተም ማህበረሰብን እንደ ይሄማ የማህበረሰብ ጉዳይ ጋር መጣሻ ፌሚኒዝም ለኛ ተውትልኛለች። ይሄ እኮ አሁን ስለ ማህበረሰብ ነው ያወራሻለሽ። እኔ ደግሞ የኮሚኒቲው አንድ አካል ነኝ እና አንድ አቋይ አንድ ደግነች። እስቲ መሀል ላይ አትግቡ። የማህበረሰቡ አንድ አባል ከመሆን አንፃር ለምሳሌ አንቺ ያልሽውን እኔ አይወክልኝም። የሴቶች ጭቆና ግድ አይሰጠኝም ብዬ አላውቅም። አንቺ ግን ማህበረሰቡ የሴቶች ጭቆና ግድ አይሰጠንም ፌሚኒስቶች ይወጡበት ነው የሚባለው እያልሽ ስለሆነ አንደኛ አሁን እናንተ እያወራችሁ ያላችሁት ላቋርጥ እፈልጋለሁ። አሁን እኔን እንደጠየከኝ ዳታ አምጪ እንዳልከኝ አንተ ደግሞ ያገባኛል የምትል ከሆነ ብዙ ነገር ትጽፋለህ፣ ብዙ ነገር ታስተምራለህ አይደል? ከዛ ውስጥ ስለ ሴቶች ያስተማርከውን አውጣና አሳየን። እስከዛሬ ታስተምር ያስተማርከውን አውጣና አሳየን። እሺ ዝም አሁን እንግዲህ ስለ ሴቶች ምናምን ግዴታ ያው መቼስ ስለ ክርስቶስ ከሰጠን አንዴ ከፍ አድርገኝ ትልቁ ላድርገኝ እንደ አጋጣሚ ሆኖ አንዴ ጻፍኩት ምጽፍ ለፊት አጠገብ ስላለ ሆነ አይደለም እሱ ስለ ሴት መጻፍ ቆይ አይደለም ቆይ አረ አንዴ ተለከጃለሽ ወይ ታምራን ቆይ ቀጥላ ከአንቺ ቀጥላ ቤቲና እድል እሰጥሻለሁ። አኬና ይጨርሱና ቤቲና ዲያቆን ዳዊት በጣም ይቅርታ ይቀጥላሉ። ከዛ እርሱ እሺ አንዴ ቆይ በግሪን ስክሪን ላውጣላት እና ከዛ በኋላ ወደ አንቺ ጥያቄ ግን መጥቼ ከዛ በኋላ አንድ ነገር ግን እናገራለሁ። ለዛ ስል ብቻ ነው ይሄንን የሚከፍተው ማለት ነው። ኦኬ እሺ የታለ ግሪን ስክሪን ምን ላይ ነበር? ኢፌክትስ ላይ ነው ሲስ? አዎ እሺ ግሪን ስክሪን ከዛ በኋላስ የትኛውን ነው መርጠው? በሳምሰንግ ግሪን ስክሪን የሚላለው ራሱ። እሺ ለምሳሌ አንብቢልን እስቲ ቤተክርስቲያን የሚለውን አንተ አንብብልኝ። አንብብላት። ኦኬ ምን ማንበብ አልችልም አለች? አንብብላት። ታነቢያለሽ? ይዊ ለሁሉም እሺ አነባዋለሁ። እኔ ጮኬ እንዳነብ ነው የምትጠየቀኝ? አዎ እየሰማ ነው። አንተ አንብበው። አንተ አይደል እንዲጻፍከው ጽፌ ማንበብ የምችለው አሉ። ቆንጂት ለምን አታነቢ? እሺ ቢያንስ አንብቡልኝ እንጂ እኔ ጻፍኩት እኮ እናንተ እንድታነቡት እንጂ እኔ እንዳነባው አልነበረም ወንድሞቼ እና እህቶቼ። ስለዛ በቃ ይሄው ለራስሽ አንብቢው፣ ሌላውም ለራሱ ያንብበው። ይሄው ለምሳሌ እኔ ጻፍኩት እኔ ነኝ፣ የኛ ቴሌግራም ነው ለምሳሌ። ስለዛ ሁሉም ለራሱ
ኦኬ ይሄንን እኮ የምልህ ይሄ በሚስትና አሁንም ኦኬ ልረጋጋ፣ ኢሞሽናል ሳልሆን ልንገር። አሁንም አንተ የምታወራው ነገር በባልና በሚስት መካከል በምን ይሄ የሶሳይቲ ፕሮብለም እንጂ የፌሚኒዝም ፕሮብለም አይደለም። አሁንም ይሄ የጻፍከው ነገር ሚስት መጨቆና የሴት ልጅ ስላስገባ ሴት ስላልክ ሚስት ስላልክ የፌሚኒዝም ጉዳይ አይደለም። ሚስት ስላልክ ሴት ስላልክ ስለ ፌሚኒዝም እያስተማርክ አይደለም። ቤተክርስቲያን ሴት ልጅ ምን ቦታ ላይ መሆን አለባት፣ መከበር አለባት፣ መወደድ አለባት የሚለውን ነገር እያስተማርክ አይደለም። ስለባል አንብቢው ስለሱ ነው አላነበብሽውም? ቆንጂት አንብቢው፣ ስለሱ ነው የጻፍኩት እኮ ሴቶች ሚስቶች መጨቆን የለባቸውም ብዬ እየጻፍኩኝ እያየሽው እኮ አሁን እየሰማኸኝ አይደለም እኮ መጨቆን የሚለው ነገር ከታች በተለይ ባል አምባገነን መሆን የለበትም። ይኸውልሽ ላንብብልሽ እኮ ሲሱ ቤተክርስቲያን በጣም ልትሰራ የሚገባው ብዬ ማስበው ሌላ ነገር ባልና ሚስት መካከል ያለው ግንኙነት ላይ ነው። በተለይ ባል ይኸው አስቢ፣ ከዚህ በላይ መቼም እንትን የለም። በተለይ ባል አምባገነን መሆን የለበትም። በጣም ብዙ ባል እየሰከረ የሚገባ ሚስቱን የሚያስመረር ጭራሽ የሚማታ በአጠቃላይ ህይወቷን የሚያከብድ አለ። ጭራሽ ልጆች ሲኖሩ አልነበብ አይደለም። ጭራሽ ልጆች ደግሞ ሲኖሩ አስቡት ምን ያህል እንደሚያሳቅቅ እና ከዚህ በላይ ትግላል። ሲሶ አንዴ ቤተኒን ተሰጥቷታል፣ ማይክ ማብራት አልቻለችም። አሁንም አንደርስታንድ እያረከኝ አይደለም። ይሄ ሶሳይቲ ኢሹ ነው እያስተማርክ ያለኸው። ፌሚኒዝም ሃዝ ነቲንግ ቱ ዱ ዊዝ ባልመጨቆን ምናምን የሚለው ነገር የሶሳይቲ ኢሹ እንጂ የፌሚኒዝም ኢሹ አይደለም። እኛ ላይ እያደረጋችሁት ነው አሁንም። ስለዛ ይሄ ፌሚኒዝም እንግዲህ የሚስቶች አይጨቆኑ ምናምን የሚለው ጉዳይ የማይመለከተው ከሆነ ምንድነው የሚመለከተው? Thank you. That's what I'm trying to say. What is feminism? ከመጀመሪያው ፌሚኒዝም ምንድን ነው? እኩልነት ነው። በቃ ሰው መሆናችንን እወቁ። That's the only thing we're fighting for. Thank you. ይጨርሱ ብዬ ነው እምቢ አለኝ ማይኩ። ፌሚኒስት ናት ቤታኒ ፌሚኒስት ነች። ኦኬ በቃ አዎ ፌሚኒስት ነኝ። ቅድም እንደውም ላልከው ማስረጃ ልሰጥክ ነበረ። እሺ ቤታኒ አንዴ የሚስቶች መጨቆን ምናምን ይሄ ፌሚኒዝምን የሚመለከት ጉዳይ ነው አይደለም? ቤታኒ ይመለከታል። ይዊ ደግሞ አይመለከትም እያለች ነው። ለምን አትስማሙ? መጀመሪያ ፌሚኒስቶች ማለት አሁን እንዴ because እንደዚህ የገባ የሚያበላሽ ስላለ አይ እሷ ልትል የፈለገችው ማን ነው? ቤታኒ ነው ወይስ እኔ ነው? ይዊ አንተን እኔ ምን አደረኩኝ? ይዊ እኔ እኮ አሁን አንቺ ነው because you're trying to use our words against each other and that's not አይ አይደለም እንደዛ ታደርግ አይደለም። የምርም እኮ የተቃረነ ነገር እያወራችሁ አይደለም። የተቃረነ ነገር ቆይ አንዴ ቅድም ላወራችሁት ነገር ስለዚህ አንዴ ድል ትሰጡኛላችሁ? ሶሪ እስቲ ስለሚረብሻችሁ እስቲ ቤቲን አንዴ አውሪሽ እስቲ ድል ነስተሽ። ኦኬ እሺ። እኔ ራዲካል ፌሚኒስት አይደለሁኝም፣ ኤቲስትም አይደለሁም፣ ክርስቲያን ነኝ። በመጀመሪያ እሱን ላሳውቃችሁ ብዬ ነው። እማምነው ያው ጀንደር ኢኳሊቲ እና ጥቃትን አልደግፍም። እና ቀደም አኬ ሲያወራ ማህበረሰቡን እየወቀሽ ነው ብልሃት ነበር ሂዊን። እና የሴቶች ጥቃት ወይም የሴቶች ጭቆና የምንለው ነገር ከምንድን ነው የሚነሳው ብለን ካየነው ማህበረሰባዊ መሰረት አለው፣ ሃይማኖታዊም መሰረቶች አሉት። ሃይማኖትን ዊፐናይዝ ያደርጋል፣ ባህልን ዊፐናይዝ ያደርጋል። ኢቭን ሶሻል ስትራክቸሮች ሴቶችን ለመጨቆን ሆን ተብሎ የተሰሩ ናቸው። ለምሳሌ ፓትሪያርክ የኛ ሶሳይቲ ምን አይነት ሶሳይቲ ነው? የወንድ የበላይነት የነገሰበት ሶሳይቲ ነው አይደለ? ፓትሪያርካል ሶሳይቲ ነው። በአለም ላይ 3 አይነት ሶሳይቲዎች አሉ። አንዱ ኢጋሊታሪያን እኩል የሆነ በሁለቱም ጾታ በእኩል የሚኖሩበት ሶሳይቲ አለ። የኛ ሶሳይቲ ግን ፓትሪያርካል ነው፣ አባታዊ ወይም ደግሞ የወንዶች የበላይነት የነገሰበት ስርዓት ያለ የምንከተል ህዝቦች እንደ ሶሳይቲ። ስለዚህ የሴቶች ጭቆና
ፈልገንም ወደንም ሆነ ሳንወድ ከማህበረሰቡ ጋር የተያያዘ ነው። በጣም ዲፕሊ ሩትድ ነው እና ካልቸራል መሰረቶች አሉት፣ ማህበረሰባዊ መሰረቶች አሉት። እያንዳንዱ ብሔር ላይ ብትሄድ ስለ ሴቶች መጥፎ ነገር የተነገሩ ሴት ከተወለደች አትረባም፣ ሴት መውለድ አይጠቅምም ምናምን የሚሉ በየብሔሩ ማለት ነው። በየብሔሩ ሴቶችን የሚጨቁኑ ባህሎች አሉ። ማህበረሰቡ ልክ ነው ብሎ የተቀበላቸው ማለት ነው። ኢቭን ግርዛትና ጠለፋ፣ አስገድዶ መድፈር፣ ከህፃናት ጋብቻ በጣም ኖርማል የነበረ ባህላችን ነው። ኖርማችን የነበረ ነገር ነው። አሁን ላይ እየተው ነው ምንም እየመጣን ያለ ነው። ራሱ በሃይማኖታችን ምክንያት አይደለም። የሆነ ሰዓት ተነስተን ተለውጠን አይደለም። ፌሚኒዝም እና መሰል ሌሎች ዓለማዊ አይዲያዎች ሃይማኖትን ተጽዕኖ ማድረግ ሲጀምሩ ሶሻል ስትራክቸራችንን የተሰራንበትን መሰረት መጠየቅ ኩዌስችን ማድረግ ሲጀምሩ የመጡ ለውጦች ናቸው እና ምንድነው አሁን እኔ ብዬ የማስበው ሃይማኖቶች፣ እምነቶች ክርስትና ለምሳሌ ለሴቶች ጭቆና ቢታገባ እኔም ራሱ ሁሉ ጊዜ የምጠብቀው ከክርስቲያኖች ነው። ስልኬ ግን ሊዘጋ ቻርጅ ሐሳብሽን መፍትሄ የምጠብቀው ምን አልከኝ? ሐሳብሽን በደንብ ግልጽ እንድታደርጊው ምንድነው አሁን እኮ ተቃውሞሽ ምን እንደሆነ አልገባኝም። በማህበረሰቡ አይ አንተ ቅድም ማህበረሰቡን እየወቀሽ ነው ስትል ማህበረሰቡን እየወቀሽ ነው ያልኩት ከምን አንፃር ነው? ሴቶች ጭቆና ላይ ማህበረሰቡ የሴቶች ጭቆና አይመለከተንም ፌሚኒስቶች እየወቀስኩ ነው እንደዛ ቃል በቃል እሱ የህይወት ሐሳብ ነው። ግን ይኸውልህ አይመለከተኝም ኢኔሴንስ እኮ ምሳሌዎች ልስጥህ። አይመለከተኝም ያለበትን የጸጋን ኬዛውን ታስታውሳለህ? ቤታኒ ልጨርሳ እንዴ እኔ እኮ ነኝ። እሺ እኮ ታው እየጠየቅሽ ያለ መሀል ላይ ገባችሁ ሁለታችሁ ብዬ ማንቺ እሱ የህይወት ሐሳብ ነው አልሽ። ለምሳሌ አይደል አንቺ የህይወትን ሐሳብ በቃ ታዩ አንቺ አሁን አልተስማማሽም ከህይወት ጋር። ኖ አለመስማማት አይደለም አገላለጿ ሊሆን ይችላል እንጂ ማህበረሰቡ ስለ ሴት ጭቆና አይመለከተኝም ከማለት አልፎ ሴቶችን ለመጨቆን ሃይማኖትን ፈጥሯል። ሴቶችን ለመጨቆን ባህልን ፈጥሯል። ሃይማኖትን ኢኔሴንስ ሃይማኖትን ለሴቶች መጨቆኛ ተጠቅሞበታል። ሴቶችን ለመጨቆን የተፈጠረ ሃይማኖት ንገሪኝ መጀመሪያ። ሃይማኖት ፈጥሯል ማለት ፈልግ አይደለም። ሃይማኖት ዊፐናይዝ አድርጎታል። ቆይ አንዴ ቆይ ዊፐናይዝ ተደርጓል። ሃይማኖት ሴቶችን ለመጨቆኛ ተደርጓል። አንዴ ተረጋጉ እስቲ እህቶች፣ አንዴ ቆይ ቤተኒም ሂዊም አንዴ ቆይ እህቶች። አሁን አንዳችሁ የሆነ ነገር ትናገሩና ለአንዳችሁ መልስ ልሰስል አይ እንደዚህ ለማለት ፈልጋለሁ አወር ያቋረጥከን ሐሳባችንን እየበታተንከ ከዛ አንዴ እናንተ ምናምን ትለናለህ። ግን እኔ ሐሳቤን ልጨርስና ከዛ ትቀጥላለህ። እኔ ክርስቲያን ነኝ ይኸውልህ። እኔም አንተ በምትለው ሐሳብ የተወሰነ እስማማለሁ። ክርስትና በትክክል ቢተገበር ሰዎች የምርም ቢተገብሩት እውነት ነው ጭቆና አይኖርም፣ የሴቶች ጭቆና አይኖርም። አሁን የምናወራለት ነገሮች በብዛት አይኖሩም። ግን ይሄ እንትን ነው አይዲያል ነው ኢን አይዲያል ወርልድ ነው የምናወራው እንጂ ዓለም ላይ ተፈጥሮ ማያውቅም፣ ወደፊትም አይፈጠርም። እየዋሰ የሚሄድ እንጂ እየተሻሻለ የሚሄድ ነገር እያየን ያለ ነው። ስለዚህ የሴቶች ጭቆና ላይ መስራት አለብን ነው የምትይኝ ቤተኔ? ኦፍ ኮርስ እና ሃይማኖት ለምሳሌ እናንተን ሞቅስበት ነገር አለ። እኔ ለምሳሌ አገልጋዮችን ማለት ነው የፕሮቴስታንትም የኦርቶዶክስም ሁሉ አብዛኛው አገልጋይ ስለ ሴቶች ጥቃት ከሚያወራው ይልቅ ፌሚኒዝምን ለመቃወም ሲሆን የሚያወጣው ኢነርጂ የበለጠ ነው። ቆይ አንዴ ቆይ መጀመሪያ እናጥረው ባይዚ። እሺ ነው በጣም የተቆራረጠ ነው። ፕሊዝ ታፕ ያረጋችሁ ፕሊዝ ታፕ። አረሲ ሰዓት በጥብጠን ታግታ እባክህ ስለፈጠረ አትበጥብጠን። እንደው ሚውት አድርግልን ከቻልክ ድጋሚ እንዳትገባ እንደውም በመሃላችን ታፕ ይላል መሃል ላይ እየገባ። እሺ አሁን ምንድነው መሰራት አለበት ምናምን አሁን እንደዚህ አይነት ነገሮች መሰራት ካለባቸው አዎ መሰራት አለባቸው። እኛ እኮ እያልን እኮ ነው ቤተክርስቲያን እንደ ቤተክርስቲያን ራሱ መስራት አለበት እኮ እያልን ነው። ትክክል ነው፣ መሰራት ያለባቸው ነገሮች ይሰራሉ። አሁን ቅድም አንቺም እንዳልሽው ክርስትናው በትክክል ቢተገበር እንደዚህ አይነት ነገሮች ይቀረፋሉ እያልሽኛል ነበር። ትክክል ነው፣ እኔም በዚህ አምናለሁ። ስለዛ ሰዎች ክርስቶስ ኢየሱስን በልባቸው ላይ በደንብ አድርገው እንዲያነግሱት ወደ እርሱ እንዲቀርቡ ግዴታ መስራት አለብን። እንደዛ በሰራን ቁጥር ተስፋውን ክርስቶስን ያደረገ በልቡ ላይ ክርስቶስን የያዘ ሰው ከእንደነዚህ አይነት ነገሮች ይርቃል። ክርስትናችን ይህንን ያደርጋል። ኃይል አለው እያልን ነው። ክርስቲያን ብልጫ አለው እያልን ነው። ባይዚ ይህንን ቦልድሊ ነው ክርስቲያን ብልጫ አለው።
በምን በክርስቶስ በኩል የተቀበልነው ጸጋ ከኃጢአተኝነት ከዓለማዊ ምኞት ምናምን ነገር የሚያርቅ ጸጋ ተሰጥቶናል እና ይህንን ጸጋ እንጠቀምበት ነው። ስለዚህ አሁን እኛ ክርስትናን ማስተማራችን በራሱ እንደዚህ አይነት ነገሮች ምንድነው የሴት ልጆች ጭቆና ምናምን ነገር እንዳይኖር የራሱን የሆነ አስተዋጽኦ አለው። አለቀ። ምክንያቱም ክርስትና ግን አሁን ደግሞ እናንተ አንድ ያልሰራችሁበት ፓርት ብዬ በክርስትናው ዙሪያ የምለው ምንድነው ጥቅሶች አሉ አይደለ? ይሄ ሲታዩ ወይ እንዲህ በስነ ስርዓት ሰው ዲፕሊ ገብቶ ካላነበበና ካልፈታቸው በስነ ስርዓት የሚያውቅ ሰው ካልፈታቸው የሴቶችን ጭቆና የሚያበረታቱ የሚመስሉ ጥቅሶች አሉ። ለምሳሌ ሴት የተፈጠረችው ለወንድ ነው፣ ወንድ የቤቱ ራስ ነው፣ ሴት ዝም ትበል በማህበር መካከል ምናምን በጣም ብዙ ትገዛ ምናምን የሚሉትን እነዛን ጥቅሶች ዊፐናይዝ የሚያደርጉ ሰዎች በጣም ብዙ ናቸው፣ አሸን ናቸው። ኢቨን አገልጋይ ተብዮችም ጭምር ማለት ነው። አገልጋይ የክርስትና አገልጋዮች ሆነው ያንን ትምህርት ሆነ ብለው ሴቶችን የበታች ለማድረግ ሴቶችን ለማጥቃት እያስተማሩና እየተጠቀሙበት ነው። ስለዚህ እነዚህን ጥቅሶች በአገልጋይ ደረጃ እንደዛ ያደረገ ካለ እስቲ ማስረጃ ብታሳይኝ። በጣም ብዙ አመጣልሃለሁ፣ ቪዲዮዎች እልክልሃለሁ። አንተ ሶሳይቲ ውስጥ አትኖርም አትሰማም። ሌላ ደግሞ ቸርች ውስጥ የሚደረገውን ነገር ልንገርህ። ቤተክርስቲያንም እኔ ኦርቶዶክስም ነበርኩኝ ፕሮቴስታንቱንም ሁለቱንም አውቃለሁ። ኦርቶዶክስ ውስጥም ፕሮቴስታንት ውስጥም ያለ ችግር ልንገርህ። የኦርቶዶክስን የምትነግሪኝ ከሆነ ማስረጃ ጠይቅሻለሁ። ስለዚህ የፕሮቴስታንቱን ንገሪኝ። ማስረጃ ለሁለቱም እሰጥሃለሁ። ቤተክርስቲያን ውስጥ የሚደረጉ ፕራክቲሶችን ልንገርህ፣ ሴቶችን እንዴት አድርገው ዳውን የሚያደርጉ እንደሆኑ ማለት ነው። ለምሳሌ አንድ ሴት ከባሏ ተጣልታ ወደ ቄስ ስትሄድ አቢዩዚቭ እንደሆነ እያወቀ ባሏ ሊገላት እንደሚችል እያወቀ ያ ቄስ ተስማሚ ሴት ናት ቤቷን የምትሰራው እግዚአብሔር ይቀይረዋል ምናምን ይላል መልሶ ወደዛ አቢዩዝ ወደምትደረግበት ቤት ይልካታል። ሬሷ ከዛ ቤት ይወጣል ወይ ደግሞ እየተጨቆነች እየተበደለች ትኖራለች። በትዳር ላይ ብቻ አይደለም፣ ፕሮቴስታንትም ውስጥ ተመሳሳይ ነገር ነው ያለው። አሁን ኦርቶዶክሱ ጋርም ፕሮቴስታንቱ ጋርም እንደዚህ የሚመስል ነገር ሊታይ ይችላል ወይ? አሁን እንግዲህ መፋታት የለባችሁም ተስማሙ ምናምን ብለው ኖ መፋታት የለባችሁም ሳይሆን ሴቷ ላይ ጫና ማድረግ አንቺ ነሽ መቻል ያለብሽ። ሴት ናት ቤቷን የምትሰራው፣ ወንድ እኮ ይሄዳል። እሱ አይነት ጫናዎች በጣም አሉ። ቤትን አሁን ይሄን ነገር ስትናገሪ እንደ ኖርማል ነገር አድርገሽ ነው አሁን እየተናገርሽ ያለሽው። እንዴት ነው በቤተ ክርስቲያን ውስጥ በኦርቶዶክስና በፕሮቴስታንት ዘንድ እንደው ሴቶች እየተጨቆኑ ከዛን እየሄዱ ወደ ቸርቾቻቸው ሲሄዱ ደግሞ እንደዛው በቃ ቻዩ እየተባሉ ከዛን እየተገደሉ ነው የሚመስል ነገር እየተናገርሽ ስለሆነ አንደኛ ይሄውን በጣም አደገኛ አገላለጽ ነው። አቃሉ የተገደሉ ለማ እኮስ ካላሁን ወይ አሳይኝ እንደዚህ አይነት ኬዞችን ብዙ እንደዚህ አይነት ነገር ያለ አስመሰለሽ ስለሆነ እያወራሽ ያለሽው እንደዚህ አይነት ነገር ኬዞች የምርን በዛ ደረጃ አሁን እንደዚህ አዲስ ቪክቲም ነኝ እያለሽ ነው አስገባት የተገደለች ኖ እንዴ መገደል ብቻ እኮ አይደለም፣ አቢዩዝ መደብደብም አለ፣ ዲስሪስፔክት መደረግ አለ። የሞቱትማ ሞተዋል። በቃ የሞቱትማ መተው ሊመሰክሩ አይችሉም እዚህ ጋር። እሺ አንዴ ቆይ። እሺ ቪታሚ እኔ አሁን ምን መሰለሽ የምለው በቸርቾች ውስጥ ትዳሮች እንትን እንዳይሉ ምንድነው እንዳይፈርሱ ምናምን ነገር መመከር ያለበት ይመከራል። እኔ አሁን እንደዚህ ካህናት ምናምንም ሴቶችን ዝም ብሎ ብቻ በቃ አንቺ ነሽ መቻል ያለብሽ ካሉ ትክክል አይሆንም፣ ትክክል አይደለም። ግዴታ ወንዱ መመከር አለበት። እንደውም ወንዱ ከሆነ እንደዚህ አቢዩዝ የሚያደርገው ምናምን እሱ ከሆነ በቃ እሱ ነው በስነ ስርዓት በደንብ መመከር ያለበት ምናምን። እንደውም የንስሐ አባታቸው ቀኑና መስጠትም ካለበት ቀኑና እየሰጡ ምናምን ሊያርሙት የሚገባው ባልየውን ነው። ግን እንደዚህ አይነት ነገር ግን ካለ ግን አሁን አንቺ እንዳልሽው ደግሞ እንደዚህ የሚፈጠር ነገር ካለ ይሄ ትክክል አይሆንም፣ እንደዛ የሚደረግ ከሆነ ማለት ነው። ከዛ ውጪ ግን ጥቅሶችን እየጠቀሱ ምናምን እንደዚህ ለጥቃት ይጠቀሙበታል ምናምን የሚለው ግን አሁን ሰዎች አንዳንድ እነዚህ በጣም ጽንፍ የረገጡ ፌሚኒዝምን እንቃወማለን የሚሉ በጣም ጽንፍ ላይ ያሉ ደግሞ አንዳንድ ሰዎች አሉ። እነሱ ዝም ብሎ ብቻ እያወጡ የሚጠቅሱት ነገር ካለ ለእነሱ መልስ መስጠት እንችላለን። በአገልጋይ ደረጃ ግን ሴት ልጅን ለማጥቃት አስቡት ጋይስ፣ ኢንቴንሽናሊ ሴት ልጆችን ለማጥቃት ሲባል መጽሐፍ ቅዱስ የሚጠቅስ አገልጋይ አለ ከተባለ ግን እሱን አሳዩና እኛ እንክሰሰው። ይኸው በሚዲያ እናውጣው። አይ ይኸው ሴቶችን ለማጥቃት እንደዚህ አይጠቀስም ብለን እናውጣው። ይኸው እኔ እሰራበታለሁ ቪዲዮ አሳዩ። ኦኬ እሺ
ጥሩ ነው። ሌላ አንድ ፕራክቲስ እዚሁ አሁን ሁላ እያየ ነው ያለውን አገልጋዮች ሴቶችን አቢዩዝ አድርገው ያላቸውን ቤተክርስቲያን ውስጥ ያላቸውን ፖዚሽን ተጠቅመው ሴቶችን አቢዩዝ ሲያደርጉ ሄዶ ሴቶቹ ሚዲያ ላይ ወተው ሊናገሩ ይችላል። ለምሳሌ ኦርቶዶክስ ቸርች ውስጥ ባለፈው ታስታውሳለህ አይደለ? ባህር ዳር ላይ የተደፈረችው መነኩሴ በቄስ ነው የተደፈረችው። ከዛ ብዙ ሰው ምንድነው ያለው? ያቺ ኢቭን ቤተክርስቲያኑ ያን ቄስ አላገደችም ወይ እንትን አላወገዘችም። ምንም አይነት እርምጃ አልተወሰደም። ተደፍራ ወለደች ያቺ ሴት። ህዝቡ ሁሉ እሷ ላይ ነበር ሲፈርድ የነበረው። መልሶ ቪክቲም ነበር ብሌም እየተደረገች የነበረችው። እና እንደዚህ አይነት ኬዞች በጣም ብዙ ናቸው። ጸበል ውስጥ ተደፍረው ወይ ቸርች ውስጥ ራሱ ተደፍረው፣ ቸርች ውስጥ የፕሮቴስታንት ቸርች ውስጥ ተደፍረው ሊሆን ይችላል። ኑ መዝሙር ላስጠናችሁ እያለ ኑ ልጸልይላችሁ እያለ የደፈረ በጣም ብዙ ነብይ ነኝ የሚል ብዙ አለ። እና እነዛ ሁሉ ቸርቿ ያንን ይመለከተኛል ክርስትና እንትን ይለኛል ብላ ግድ ይለኛል የምትለዋ ቸርች አውግዛ አታውቅም። ሴቶች አቢዩዝ ሲደረጉ እነዚህ ሴቶች እኔ እኮ በቅርበት እየተከታተልኩ ስለሆነ ነው። ለምሳሌ ነገርኩ እኮ የእንትኑን የቄሱን ጉዳይ አላወገዘችም። ወደ ገጠር አካባቢ ምንድነው የሚደረገው? ህፃናት በምን መንገድ ነው የሚዳሩት? ልጨርስ ይሄ ነገር ካልተነጋገርንበት አይፈታም። ህፃናት የሚዳሩት በማርያምና በገብርኤል ድግስ ስም ነው። የማርያም ድግስ ይደገስና ህፃናት የ15 ዓመቶች የ14 ዓመት ልጅ ለትልቅ ሰውዬ ትዳራለች። ስፔሻሊ ደግሞ አገልጋይ ቤተክርስቲያን ዲያቆን ወይ ምናምን ለሆነ ለምንድን ነው ይሄ ሐሳቤ የመጣው? ለምንድን ነው ምንድነው በማርያም በገብርኤል ያልሽው? አሁን የገብርኤል ዝክር ነው የተባለ ህፃናት እንዲዳሩ ይደረጋል። እስቲ ማስረጃ በጣም ብዙ ማስረጃ ሰጣለሁ። እኔ ባይዘው በዚህ ጉዳይ ላይ ነው የምሰራው። የማርያም የገብርኤል ድግስ ተብሎ ነው የሚዳሩት ያላልሽው። እስቲ ዝም ብለሽ አንድ ማስረጃ ስጭንና ነገሩን ተረድተነው ብናው። ምን አይነት ማስረጃ? እኔ እንጃ እንግዲህ ያለሽን ማስረጃ ለምን አንደርስታንድ ለማድረግ አትሰማም? ለመመለስ ለምን ትሰማለህ? አሃ ኖ ዌይ ያልሆነ ነገር ሲነገር ዝም ማለት የለብኝማ። ይሄ ነው የለብህም። አይ አንደርስታንድ ግን እኔ እኮ አሁን ጭቆና ምናምን ሊኖር ይችላል። አዎ ሊኖር ይችላል። ካለ መቃወም አለብን እንቃወማለን ምናምን እያልኩኝ ነው። ከዛ ውጪ ግን አልፎ ተርፎ በማርያም ድግስ በገብርኤል ድግስ ምናምን የሚባል ከሆነ ምንድነው ለምን እየተወራ ነው የሚለው ማወቅ አለብን። እና እንደዚሁ ዝም ብለን እንዳናወራ ማለት ነው። ከዛ ውጪ ግን ለምሳሌ በቤተክርስቲያን አገልጋዮች እንደዚህ አይነት ነገር የደረሰባቸው ሴቶች ሊኖሩ ይችላሉ። ይሄንን አይኖሩም ብዬ የተከራከርኩኝ አይደለም። በፍጹም እንደዛ አልከራከርም። እንደዚህ የሚያደርጉ የተልከሰከሱ አገልጋዮች ሊገኙ ይችላሉ። ስለዚህ አሁን እንደነዚህ አይነት እነዚህ የክርስቶስ ጠላት የሆኑ አገልጋዮች ናቸው። እንደዚህ አይነት አገልጋዮች እንደዚህ አይነት ነገር ሲኖር ምን መደረግ አለበት? እኔ ከዚህ ቀደም አንዲት ህፃን ልጅ ከዚህ ቀደም ታስታውሱ እንደሆነ ተደፍራ ምናምን አልነበር? በጣም ባሰቃቂ ሁኔታ ከዛ በኋላ ተገድላ ምናምን ተብሎ የት ነው? ወደ ባህር ዳር አካባቢ ነው። ሄቨን እሺ፣ ይቅርታ አጠፋን። እሺ፣ አስረግጣ ነው የምትነግረን እህታችን። እሺ፣ አሁን የዛን ጊዜ ለምሳሌ እኔ አንድ ያስቀመጥኩት ነገር አለ አይደለም። አገልጋይ ሆኖና ኖርማል ከአገልጋይ ውጭ ያለ ኖርማል ክርስቲያን ከሆነ ያ ሰው ኖርማል ምዕመን እንኳን ኖርማል ሌመን ራሱ ቢሆን እንደዚህ አይነት አደገኛ ኃጢአቶችን የሚሰራ ሰው ካለ በኤርሲያን ማውገዝ ነው ያለባት። ራሱ ሰውየውን ከኤርሲያን መነጠል ነው ያለባት ብዬ ሰርቼ ነበረ ያኔ እንደዚህ አይነት ነገር የተፈጠረ ሰዓት ማለት ነው። እና እንደዚህ አይነት ነገሮች መደረግ አለባቸው ወይ? አዎ። ስለዚህ ሁላችንም የየራሳችንን ኮንትሪቢዩሽን አስቀምጠን ማለፍ አለብን። በቃ እንደዚህ ማድረግ ባለብን ሰዓት ላይ እናደርጋለን። በዋናነት ግን ክርስትናን በሰዎች ውስጥ በደንብ ለማስገባት እንሞክራለን። ትልቁ ቁም ነገር ያ ነው። በእኛ ሳይድ ያለው ሰዎች ክርስትናቸውን እንዲኖሩት ማድረግ ነው። ልክ ሰዎች ክርስትናቸውን መኖር ሲጀምሩ ሁሉም ነገር ይቀረፋል። ችግሩ ያለው በወንድም በሴትም ሳይድ በጣም ብዙ ችግሮች ሊኖሩ ይችላሉ። ሴቶች በጣም ፒስ እንዲሆኑ በጣም ሀሪፍ እንዲሆኑ ወንዱ እንደ ክርስቶስ አድርጎ ሚስቱን ይውደዳት። ያኔ ሚስት ደግሞ ልክ እንደ ቤተክርስቲያን ደግሞ ሁሌም ለእርሱ የምትገዛ ትሆናለች። ይሄ የኛ ፕሪንሲፕላችን ነው። አለቀ። እንግዲህ ይሄ የተሰጠን በመጽሐፍ ቅዱስ የተሰጠን ነው። ይሄንን አንቃወመውም። ስለዛ ወንዱ ግዴታ እንደ ክርስቶስ
ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተክርስቲያን እንደወደዳት እስኪሞትላት ድረስ እንኳን እሷን እየገባ ይሄ ሊያሰለቻት ይቅርና ሊደበደባት ምናምን ህይወቷን ሲኦል ሊያደርግባት ይቅርና እስኪሞትላት ድረስ የሚሳሳላትና የሚወዳት ሊሆን ይገባል። እስኪሞትላት ድረስ ራሱን አሳልፎ እስኪሰጣት ድረስ እሷ ደግሞ ለእርሱ የምትገዛ ትሆናለች። በቃ እኛ ክርስትናችን ይሄ ነው። ከዚህ ውጪ እንግዳ ነገር የሚመጣ ካለ አንቀበልም። ስለዚህ በባልና በሚስት መካከል ክርስቶስ እየጠፋ ነው። እሱን ነው እኛ ሪስቶር ማድረግ ያለብን። በባልና በሚስት መካከል ክርስቶስ እየጠፋ ነው። እሱን ሪስቶር ማድረግ ክርስቶስ በመካከላቸው እንዲገባ በደንብ በክርስቶስ በኩል እንዲተሳሰሩ። አሁን ላይ ያለ ጋብቻ ጭራሽ አሁን በእኛ ሳይድ ስላለው ነው እያወራ ያሉት። በዚህ ይወጣ ብለን ስለምናው ምኑም ጋር ከሄድን ደግሞ ሌላ ታሪክ ሊሆን ይችላል። አሁን ስለነሱ ስለማያገባኝ እኔ አትሊስት አሁን ከክርስትና አንጻር ስለሆነ እያወራ ያሉት ሌላ ቦታው ሁሉ መግባት ስለማልችል ሁሉ ጊዜም ቢሆን ምንድነው ማድረግ ያለብን? ሰዎች ጭራሽ በቤተክርስቲያን ውስጥ አይጋቡም። ስለዚህ እኛ ማድረግ ያለብን በቤተክርስቲያን እንዲጋቡ፣ ከዛ ደግሞ በቤተክርስቲያን ውስጥ መጋባት ብቻ ሳይሆን እንዲረዱት፣ እንዲገነዘቡት፣ ክርስቶስን እንዲያውቁት እንደዛ ማድረግ አለብን። እንደዛ ባደረግን ቁጥር ለውጥ እየመጣ ይሄዳል። ስለዚህ እኛ ከክርስቲያን ሳይድ እንደዚህ ነው የምናደርገውና እሱን ያዙ ምናምን በጣም ብዙ ሰዓት ኦኬ። ግን አንድ ነገር ልጠይቅህና just so you can highlight on that ቅድም ያወራሃት ልጅም ምናልባት ከኔ ጋር ካወራሽ በኋላ ያወራችሁን ከሆነ የደገመችልህ ሩት ኮዙን ነው መቀየር የምንፈልገው። ሩት ኮዙ ደግሞ some sort of religion ምናምን ወይም ደግሞ አባወራ የበላይነት or something እንደሱ ነው እና ሴኩላሪዝምን ነው የምናስፋፋው። that's the root problem ውስጥ እስከሆነ ድረስ root solution ደግሞ ሴኩላሪዝምን ማስፋፋት ነው። ራዲካል ፌሚኒዝም አዎ ስለዛ እነዚህ ሰዎች በክርስትና ላይ ስለሆነ እየተነሳሱ ያሉት ክርስቲያኖች እንደነዚህ አይነት ሰዎች ምን መሰለህ ሄዱና ትልቁ ለዚህ ነገር ተጠያቂው አሁን ሊዱ እንዳለችው ነው እኮ አኖ ለዚህ ትልቁ ተጠያቂው ሪሊጅን የሚል ነገር ነው የሚያነሱት ስፔሻሊ የራዲካል ፌሚኒስቶች ማለት ነው። ስለዛ ይኸውልህ እኔ በግልጽ ቦልድሊ የምናገረው ነገር ማለት ነው ሄደው ክርስትናን የሚቃወሙ ከሆነ ክርስቲያኖች እንደነዚህ አይነት ሰዎች ሙሉ በሙሉ ተረቃላችሁ። ከዛ ላይ የምርም የሴቶች ጉዳይ ብቻ እኮ ነው የሚያስጨንቃቸው። ያኔ አደባቸውን ገዝተው እንደ ክርስቲያን ከሆኑ እንደ ክርስቲያንነታቸው አርፈው በክርስትና ስር በሆነ መልኩ ማለት ነው ለሴቶች ያኔ መጮህ ይጀምራሉ። ያኔ አብረናቸው እንጩ ይሆናል። ከዛ ውጪ ግን ክርስትናን ወይም ሃይማኖትን ምናምን እያንቋሸሽን እያጠፋን ሴኩላሪዝምን እናስፋፋለን አይነት ነገር ካለ ከእንደነዚህ አይነት ሰዎች በጣም ልንርቅ ይገባል ብዬ አስባለሁ።